ሰላም ተመልካቾቻችን ይህ የኡቡንቱ ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅታችን በአገራችን የፖለቲካ ተሰሚነታቸው ከፍተኛ ከሆኑ ፖለቲከኞች አንዱና ግንባር ቀደም ተጠቃሽ የሆነውን ጀዋር መሐመድን ይዘንላችሁ ቀርበናል። ጀዋር መሐመድ ይህ ኢንተርቪው ከእስር ከተፈታ በኋላ የመጀመሪያው ይሆናል። በዚህ ኢንተርቪው ስለ ሀገራችን ወቅታዊ ሁኔታ እስር እንዴት እንደነበር ስለ ቀጠናው ፖለቲካ እንዲሁም የተለያዩ ጉዳዮች ልንወያይ በቢሮ ተገኝተናል። አብራችሁን ቆዩ። አቶ ጀዋር መሐመድ እንግዲህ አስፈቅጄ ነው አንተ ያልኩ ያለሁት እንኳን ከእስር ተፈተ ለቤት አበቃ። አመሰግናለሁ። ለቃለ መጠይቅ ፈቃደኛ ስለሆንክልን እናመሰግናለን። የእስር ቤት ቆይታ እንዴት ነበር ከሚለው እንጀምር። ያስቤልን ጠይቀው እዛ ስለነበረ ያውቀዋልና እሱንም ለብቻው ስለጠየቅኩት እስቲ ያንተ ንገረኝ። ለማይ ነገር አብዛኛው በፖለቲካው የሚሳተፈው የሀገራችን ወጣት ባለፉት 2 ዓመታት በእስር ቤት ውስጥ ስላለፈ ሼርድ ኤክስፒሪየንስ ነው ያለን። እንግዲህ እስር ቤት ከባድም ነበር፣ ሪፍሌክት ለማድረግም መልካም እድል ነበር። ለኔ ግን ፈጣሪ ከአንዳንድ ነገሮች እኔ ለመከላከል ያቆየኝ ነው የሚመስለኝ። በተለይ ደግሞ እስር ቤት ውስጥ ሆኜ ሰፈራው የነበረው በጣም ሰሳሳ የነበረው ሰወተውት የነበረው የእርስ በርስ ጦርነት ተጀምሮ የተካሄደበት ወቅት ስለነበረ ባልታሰር ኖሮ ካን ወይም ከሌላ ወገን ተስቤ ለሳተፍበት እችል ይሆን ኖሯል ብዬ ስለማስብ በዛ የደም አፋሳሽ በጣም አሳፋሪ አሳዛኝ የእርስ በርስ ጦርነት ውስጥ ባለመሳተፌ በጣም ደስተኛ ነኝ። በመታሰሬ የሚሰማኝም ምናልባትም አላህ ከዚህ ሊያድነኝ ሊከለለኝ ያስገባኝ ነው የሚመስለኝ። እዛ የሚጠይቁ ሰዎች ሲመጡ በተለይ ሼኾቹም ሌሎቹም ሲመጡ ሼኾቹ ሲመጡ ከይሩ ማፊ ለኸይር ነው ይላሉ። ክርስቲያኖቹም ሲመጡ ለበጎ ነው ይሉ ነበርና መጀመሪያ አካባቢ ዙም አላሰብኩትም። ወደ መጨረሻ ላይ ግን I start to agree with them ለበጎ ነበር። I'm glad I was not part of the bloody civil war። እንደው ከተፈታህ በኋላ ለረጅም ጊዜ ዝም ብለሃል። ሰዎች ሁሉ ጀዋር መሐመድ ለምንድነው የማይናገረው? ጀዋር መሐመድ ምን እያሰበ ነው? ምን እየሰራ ነው ይባላልና ይሄን ሁሉ ጊዜ ዝም ያልክበት ምክንያት ምንድነው? አንዳንዶች ከመንግስት ጋር ተደራድረህ ነው የወጣኸው፣ ምንም ላለመናገር ተስማምተህ ነው የተፈታኸው ይላሉ። መልስህ ምንድነው? እንግዲህ እንዳልኩሽ እስር ቤት ውስጥ ሪፍሌክት ለማድረግ ከመታሰሬ በፊት ምናልባት ለ10 ዓመታት ያለማቋረጥ በኢትዮጵያ ፖለቲካ ውስጥ ተሳተፍ ነበር። ብዙ እናገር ነበር፣ ብዙ ጽፍ ነበር፣ ብዙ ኢንጌጅ አደረግ ነበር። እስር ቤት ውስጥ ሪፍሌክት ለማድረግ ከፍተኛ እድል አገኘው። ያ ብቻ ሳይሆን በተለይ ወደ ቃሊቲ ከሄድን በኋላ ለማንኛውም ታራሚ ቴሌቪዥን ነበረን፣ የመንግስት ቴሌቪዥን ነበረን። በቴሌቪዥን ላይ ብዙ ነገሮችን እናይ ነበር። አንዱ የተረዳሁት ነገር ተናጋሪ እንጂ አድማጭ አልነበረም። ወደ ኋላ ሄጄ ሳስበው በተለይ ለውጥ እንደመጣ አካባቢ መደማመጥ ቢቻል ኖሮ አብዛኛው ሀገራችን የገባችበት ችግር መከላከል ማስወገድ ይቻል ነበር ወደሚለው መደምደሚያ የገባሁት። ስለዚህ እስር ቤት እያለሁ ነው እንደወጣው ለተወሰነ ጊዜ ላለመናገር የወሰንኩት። አንዱ ለማዳመጥ ወሰንኩ። ለረጅም ጊዜ እንደምታውቂው በጣም እናገር ነበር። ያ ብቻ ሳይሆን በአለፉት 2 ዓመታት እኛ እስር ቤት በነበርንበት ውስጥ ከዛ በጊዜ በገፋ ሁኔታ ተናጋሪ የበዛበት አድማጭ የጠፋበት ነበር። አንዳንዴ እንቅልፍ እምቢ ሲለን ተነስተን ከበቀለ ጋር ቴሌቪዥን ላይ ነበር። በጣም እናከብራቸው ሞዴሬት የነበሩ ፕሮግሬሲቭ የነበሩ ግለሰቦች እያየናቸው በጣም ወደሚያሳዝንና አስፈሪ ወደሆነ ንግግር ሲገቡ አየናቸው። በመንግስት ቴሌቪዥን ምሁራኖች ሰዎችን ሊያስተምሩ ሊያስረዱ ሊያረጋጉ የሚገባቸው ሰዎች አንድን ህዝብ በጅምላ ሲፈርጁ በጅምላ የጥላቻ ብቻ ሳይሆን
ለጄኖሳይድ የሚያነሳሳ አይነት ንግግር ሲያደርጉ ስላየን ይሄ ነገር መረጋጋት አለበት። እዛ ውስጥ መቀላቀል ፈጽሞ አልፈለግንም። እንደምታውቂው እኛ ስንለቀቅ ጦርነቱ በረድ አድርጎ የጦርነት ፖለቲካ ገና ቀዝቀዝ አድርጎ በሳምንታት ውስጥ የወጣ ነው። ስለዚህ ትራውማታይዝ አድርጎናል፣ አልዋሽሽም። በቴሌቪዥን ስናይ የነበረው ነገር ትራውማታይዝ ነው ያደረገን። በጣም ነው ያስፈራን እና እዛ ውስጥ መከላከል አልፈለግንም። ከዛም ጋር ተያይዞ ደግሞ ህዝቡ በጣም ያሳዝነን ነበር። ምድር ላይ ከሚደረገው የተኩስ የጥይት ጦርነት ባልተናነሰ ምናልባትም በበለጠ ሁኔታ በሚዲያው ሲደረግ የነበረው ጦርነት ህዝቡን ትራውማታይዝ አድርጎታል ብለን የፈራ ነው። ስለዚህ ተፋላሚ በተለይ በሰሜን አካባቢ የነበሩት ተፋላሚ ኃይሎች ከጣለው ጨፍልቀው ደምስሰው ከሚለው ወደ ሰላም ነው የሚያስፈልገው ወደሚል ሲመጡ እኛም በጣም ተንፈሰናል። ህዝቡም ጊዜ ወስዶ መተንፈስ አለበት፣ እረፍት ሊወስድ ይገባል የሚል ስሜት ስለነበረኝ በመናገር ወደ ክርክርና ዲቤት መግባት አስፈላጊ አይደለም ብዬ ነው ያሰብኩት። ሶስተኛው ጋር ከዛ ጋር ተያይዞ ሜቢ ያስፔድና ሌሎች የእስር ባልደረቦች እንደሚያውቁት እስር ቤት ውስጥ በጣም ከኢንፎርሜሽን እንገለላለን። በመንግስት ቴሌቪዥን እና መጥቶ ከሚጠይቀን ሰው ውጪ ዋይድ አሬ የሆነ ከሰፊው የሀገር ውስጥም ሆነ የሀገር ውጪ የኛም ዜጋ ሆነ የሌሎች አመለካከቶችን አዳምጠን አመዛዝነን የራስ አቋምና የራስ ትንታኔ ለመስጠት አመቺ አልነበረም። ስለዚህ ስወጣ የኛንም ማህበረሰብ የኛንም አመራር ዲያስፖራ ያለውንም ማህበረሰብ ከተለያየ የፖለቲካ የማህበራዊ ቤዝ የሚመጣውን እንዲሁም ደግሞ ከውጪ የዲፕሎማቶቹንም አመለካከት ትንታኔ ግንዛቤ መረዳት ነበረብኝና ብዙውን ጊዜ ያጠፋሁት ሰዎችን ፕራይቬት በሆነ መልኩ በማግኘት ግንዛቤ ለመቀሰም በመስራት ነውና ዝም ያልኩት በሌላ ምክንያት ሳይሆን ዝምታ ለጊዜውም ቢሆን ወርቅ ነው ብዬ ስላሰብኩና ዝም ብዬ መናገርና ቁሜ ማዳመጥ ላይ ፎከስ ማድረጌ ለኔም ለፖለቲካ ድርጅቴም እንዲሁም ለሀገራችንና ለህዝባችን ይጠቅማል በማለት ነው። የጠቀመም ይመስለኛል። ስለዚህ ከመንግስት ጋር የተስማማው ምንም አይነት ቅድመ ሁኔታ የለም? ምንም ቅድመ ሁኔታ የለም። ይህን ጉዳይ በደንብ አጥርቶ ማለፉ ጥሩ ይመስለኛልና በተለይ ከስር ከተፈታ በኋላ የተለያዩ ነገሮች እየተወሩ ነውና ከመንግስት ጋር ከገዢው ፓርቲ ጋር መስራት ጀምሯል። ከጠቅላይ ሚኒስትሩ ጋር ተገናኝተዋል። የተፈታውም ለዚህ ነው። አሁንም እየሰራ ያለው የመንግስትን ስራ ነው የሚሉ አሉባልታዎች አሉና ምንድነው ትክክለኛው ነገር? እኔም ሰማቸዋለሁ አሉባልታዎቹን። እኔ ከማንም ጋር የግል ቁርሾ የለኝም። የታሰርኩትም ቢሆን በፖለቲካ ልዩነት እንጂ በግል ጠብ አይደለም። ከጠቅላይ ሚኒስትሩ ጋር አልተገናኘንም። ሊያገኘኝ ከፈለገ ግን ሁሌም ዝግጁ ነኝ። ከጠቅላይ ሚኒስትሩ ጋር ብቻ ሳይሆን ከአብይ ጋር ብቻ ሳይሆን ከመሮም ጋር ከደብረ ጽዮንም ጋር ከሁሉም በአሁኑ ወቅት በሀገራችን ባለው ግጭት ውስጥ እየተሳተፉ ካሉ ኃይሎች ጋር ተገናኝቶ ሀገራችንን ከጦርነት አስወጥቶ ወደ ሰላምና ልማት ለመመለስ እድሉ ከተገኘ ከማናቸውም ጋር ለመስራት ከማናቸውም ጋር ለመተባበር ከማናቸውም ጋር ለመነጋገር በማንኛውም ቦታና ሁኔታ ለመነጋገር ዝግጁ ነኝ። እኔም አልፈቅደው ግን ከማናቸውም ጋር አብሬ ጦርነትን ማፋፋም አልፈልግም። ከማናቸውም ጋር ሁሉ በጦርነቱ እየተሳተፉ የሚሆኑ በጦርነቱ እያልተሳተፉ ያሉ ምሁራንና ልሂቃን ወደ ሰላም ጠረጴዛ መምጣት አለባቸው ብዬ አምናለሁ። ከአንዳቸውም ጋር ግላዊ ጠብ የለኝም። ስለዚህ ገዢው ፓርቲ ሀገር እየገዛን ያለው ሀገር እያስተዳደረን ያለው ለሀገሪቷ ያለገባችበት ችግር ትልቁን ድርሻ የሚወስደው ገዢው ፓርቲ ነው። እንደ መሪም ጠቅላይ ሚኒስትሩ ነው። ወደ መፍትሄ የምንገባ ከሆነ የነሱ ተሳትፎ የነሱ ፈቃደኝነት ወሳኝ ነው። ስለዚህ እንደ ፖለቲካ ፓርቲ አመራርም እንደዚህ ሀገር ዜጋም በሰላም ጉዳይ ላይ የሀገራችንና እጣ ፋንታ ወደፊት ማስተካከል ላይ ከገዢው ፓርቲም ጋር ሆነ ከጠቅላይ ሚኒስትሩም ጋር ሆነ
የተለያዩ ድርጅቶች ከሚመሩ ቅድም እንዳልኩ ከደብረጽዮንም ሆነ ከጻድቃንም ሆነ ከመሮም ሆነ ከገመቹም ሆነ ከተፈራ ማሞም ሆነ ከይልቃል ከፋለም ጋር ሆነ ከማንኛውም ጋር ለመስራት ዝግጁ ነኝ። አይ ቲንክ የሀገራችን አመራርም ለዚህ መዘጋጀት መቻል አለበት። ሀገራችን ያለችበት ሁኔታ ለምን ከከሌ ጋር ተነጋገርክ እከሌ ሰይጣን ነው እከሌ መልአክ ነው የሚል በማለት እንደማይወጣ last 2 years been clear። ስለዚህ አሁንም ደግሜ የምለው ከማንኛውም የፖለቲካ ኃይል ጋር ከማንኛውም የፖለቲካ አመራር ጋር ህዝባችንን አሁን ከገባበት መቀመቅና ሰቆቃ ለማውጣት መስራት ያስፈልጋል። እዚህ ላይ ክሊን ማድረግ ፈልገው ከማንኛውም ኃይል ጋር እንሰራለን፣ እንደ ድርጅትም እንደ ግለሰብም እንደ አመራርም መሆንም አልፈልገው፣ ግን አገራችንና ህዝባችንን ወደ ሰላም መንገድ ወደ ልማት እንዲመለሱ ባለኝ ዕውቀትና ባለኝ ተሰሚነት መጥቀም ፈልጋለሁ። ለማንም ድርጅትም ሆነ ለማንም ግለሰብ ደግሞ መጠቀሚያ መሆን አልፈልግም። ለማንም የጦር ማገዶ መሆን አልፈልግም። የማንንም አምባገነናዊ አካሄድን የማንም ጦረኛ አካሄድን መደገፍ አልፈልግም። ሰላም ወደ ሰላም ማምጣት ለሚፈልግ አካል ጋር ለመስራት ዝግጁ ነኝ። ይሄ ደግሞ ኩነኔ አይደለም፣ ይሄ ደግሞ ትክክለኛ ነው ብዬ ነው የማምነው። ስለዚህ ሁሉ ለዚህ ነው ቅድም እንዳልኩ ጦርነቱ መቆም አለበት። ጦርነቱ ቆሞ ወደ ድርድር መምጣት አለብን። ቴክኒካል ነገሮች መነሳት አለባቸው። ሶዛት ለመነጋገር ጋሬጣ ሆነው ያሉ ነገሮች ተሰባብረው ድልድይ ተመስርቶ ሁላችንም ወደ መነጋገሩ መግባቱ አስፈላጊ ነው ያልኩት። ከዚሁ ከእስር ቤት ጉዳይ ሳንወጣ ያው ለማዳመጥ ሰፊ ጊዜ አግኝቻለሁ። እስር ቤት ውስጥ የሚል ነገር አንስታልና ለመጻፍስ ጊዜ ነበረ? የጻፍከው ነገር አለ? ኦን ፕሮግረስ ያለ ነገር አለ? እዚሁ ላይ ደግሞ እዛው እስር ቤት በነበራችሁበት ወቅት የረሃብ አድማ አድርጋችሁ ነበርና ብዙ ሰው እውነት 40 ቀን ሙሉ የረሃብ አድማ አድርገዋል የሚለው ነገር እስካሁን ጥያቄ የሆነበት ሰው እንዳለ ገምታለሁ ነው። የነበረውን ነገር በዛው ያይዘብ ታንሰል። እንግዲህ ያው ከዝምታው ጋር ተያይዞ አንድ ተቀስ ያረሽው ነገር አሁን መናገር የወሰንኩበት አንደኛ ጫናው በጣም በረታ። ብዙ ሁሉም ሰው ለምን ነው የማትናገረው እያለ የራሱን ትንታኔ ወደ መስጠት አልፎ የራሴ እናት ራሱ ሰዎች ይጠይቋታል። ልጁ በጤናው ነው ወይ እያስፈራሩት ነው ወይ አቋም ቀየረ ወይ ታመመ ወይ የማይል ሰው የለ። እሱ ከእናቴ ሳይቀር የዝምታዬ ጉዳይ ሰዎችን አንኮምፎርታብል እያደረገ ስለመጣ ነው ወደ መናገር የገባሁት። የእስር ቤት እያለው ብዙ ያው ወደ ሳይሆን ማንበብ ግዴታ ነው እንደምታውቀው። እስር ቤት ስፖርት ካልሰራህና ካላነበብክ ታብዳለህ። ስለዚህ ማንበብ የማይወድ ስፖርት የማይወድ አሁን ለምሳሌ ማንበብ እንኳን ምንም አይደል ስፖርት አልወድም ነበር። አሁን ስፖርት ሐራራ ሆኖብኛል። ማንበብ ድሮም አነባለሁ ግን በመሐከል አቋርጬ ነበር። እስር ቤት ውስጥ ካቻብ ለማድረግ ብዙ እድል አግኝቼ ነበር። ብዙ ላነባቸው ፈልጋቸው የነበሩ መጽሐፍቶችን ለማንበብ እችላለሁ። ለመጻፍም ጽፌያለሁ። አንድ አውቶባዮግራፊ ጽፌያለሁ። እንዲሁም ደግሞ ሌላ የኔን አመለካከትና ግንዛቤ በሀገራችን ፖለቲካ ላይ የሚያሳይ ድራፍት አድርጌያለሁ። ሁለቱም በጊዜያቸውን እየጠበቁ ያው እንደምታውቀው በእጅ ነው መጽሐፉ። እዛ የኔ እጅ ጽሁፍ ደግሞ እኔ ራሱ መልሼ ማንበብ አልችልም። ስለዚህ እሱን ቀስ እያልን ወደ ኮምፒውተር እየቀየርን ኦልሞስት ጨርሰናል። እሱን ወደ ኤዲቲንግ እያለቀ ነው። እንግዲህ በጥቂት ጊዜ ውስጥ ኦልሞስት አልቋል። አንደኛው የአውቶባዮግራፊው አልቋል። ወደ ፕሪንቲንግ የሚሄድበት እድል አለው። የፖለቲካው ደግሞ ትንሽ ጊዜ ጠብቆ ወደ ተጠናቆ ለህዝብ ይደርሳል ብዬ ተስፋ አደርጋለሁ። የረሃብ አድማው ጉዳይ አውቀ እንዳልዘለልኩት ባላስታውሰውም ደስ ይለኛል። ምክንያቱም ከባድ ጊዜ ነበረ። ረሃብ አድማ ቃሉ ትንሽ እንትን ይላል። የሚረበው የመጀመሪያው 5 ቀን ብቻ ነው። ስለዚህ we have to find different words። የመጀመሪያው 5 ቀን በጣም ከባድ ረሃብ ነው የሚሰማው።
ከ5 ቀን በኋላ ራብ የሚባል ነገር የለም፣ ይደክማል። ከዛ ያለፈ ግን ረሃብ የሚባል ነገር ፈጽሞ አይሰማንም። እና ረሃብ አይደለም ነሰሪ ምናልባትም የምግብ ማቆም አድማ የሚሆነው የ5ቱ ቀን ነው የረሃብ የሚሆነው። ከዛ በኋላ ያሉት 35 ቀናት ሞስትሊ የምግብ ማቆም ነው። ኢንትረስቲንግ ኤክስፒሪየንስ ነበር። እንግዲህ አበርቃው አድማውን ያደረግነው በመንግስት ላይ ጫና ለማድረግ ነው። ቲንክ የፈለግነውን አላማ አሳክተናል። ከምርጫው ጋር ከሌሎች ጉዳዮች ላይ አዌርነስ ሬዝ ማድረግ ፈልገን ነበር። ምክንያቱም ያ ምርጫ በዛ መልኩ መሄድ የሀገራችንን ችግር እያወሳሰበ እንጂ የሚፈታ እንዳልሆነ እናቅ ነበር። አሁንም የታየው ያው ነው። ከዚህ አንፃር አላማችንን አዛክተናል። ግን አንዱ ያልጠበቅነው የመጣው ራብ አድማውን ያደረግነው እኛ በመንግስት ላይ ጫና ለማድረግ ነው። በእኛ ላይ የመጣውን ጫና አልጠበቅነው ነበር። ከቤተሰብ አንስቶ የሃይማኖት መሪዎች፣ ሽማግሌዎች ኤቭሪዴ እየመጡ እያለቀሱ እየተንደባለሉ ህይወታችንን ከራቡ የምግብ ማቆሙ ከሚያመጣው ድክመት የበለጠ የህዝቡ በጣም ከባድ ነበር። ኢት ዋዝ ትራውማታይዚንግ በጣም ከባድ ነበርና በመንግስት ላይ ብቻ ሳይሆን በእኛም ላይ የነበረው ጫና it was extremely difficult እና መጨረሻም ላይም ያቆምንበት ኢንሲደንት በጣም ይገርመኛል። ሆስፒታል ነበርን። እዛ ለሆስፒታል ወጥተን ወደ እስር ቤት መመለስ ፈልገን ነበር። እሱ ልናረግ ስንለው ደራርቱ የመጣችው እና ደራርቱ ስትመጣ ደራርቱ መሆኑን አላወቁም ነበር። በቀሉ የምትባል አክስት አለች፣ የእናቴ እህት በጣም የሆነች ዩኒክ የሆነች ቲፒካል ምስኪን ሰው የምትለውና እሷ የመጣች ይመስለኝ። ደራርቱ መሆኑን አላወቁምና ልክ እንደዚህ ወጣ ስል እግሬ ላይ ስትወድቅ አየኋት እና ከየት ነው ደግሞ አክስቴን ያመጡት ወደሚለው በዛ ያው ጫናዎች ነበሩ። እንዲህ አይነት ጫናዎች በጣም የሚከብድ ጫናዎች ናቸው እና it was an interesting experience. of course እንደምታውቀው ደግሞ ወደ 30 ኪሎ በመቀነስ የተሻለ ሰውነትም ለረጅም ጊዜ ከዛም በኋላ መብላት እንዳልቻላችሁ ነበር የሚነገረው። ምክንያቱም ዘላቂ የሆነ የጤና ጉዳት ነው ያለው። በጣም ከባድ ነበር። እኛ እንግዲህ እድለኞች ነበርን። እድለኞች የሆነበት ምክንያት ማአት ዶክተሮች ቮለንቲር ሆነው በየቀኑ እየመጡ በቀን እስከ 4 ጊዜ ደማችን እየወሰዱ የኬሚካል ባላንሱን ቼክ ያደርጉት ነበር። በጣም ትልቅ ክትትል ነበረ። በአይምሮአችን ላይ ደግሞ በተለይ አይምሮ ላይ ችግር ስለሚኖረው ልብ ላይ ችግር ስለሚኖረው የሚሰጠን መድኃኒቶች ነበሩ። እነኛ ረድተውናል። አይ ቲንክ ከ32ኛ ነው 33ኛ ቀን በኋላ ወደ ሆስፒታል ነው የተወሰነው። ሆስፒታል በላንድማርክ ሆስፒታል በጣም የተሟላ እቃ ስላለው 24 ሰዓት ሞኒተሪንግ ነበረ። በተለይ የልባችንን እና ሌሎች ኦርጋን ፈንክሽን በጣም ይከታተሉ ነበር እና ስንጨርስ መጨረሻ ላይ ስንጨርስ በ40ኛው ቀን ያው ትበላላችሁ ተባል ተስማማን። አክቹአሊ ፋኒ ነገር ተፈጠረ እና ምን እንደው ተፈልጉት አለን ፕሮፌሰር ከበደ ያው ምን ፈልገው ከሜኑ ውስጥ አወጣን። ምግብ የሚመጣ መስሎናል። ይሄ መጣው ግን ቺክን ሱፕ ከሱፕ ነው የመረጥነው። ቺክን ሱፕ ብሮኮሊ ቺክን ሱፕ በጣም ወዳለው እና እሱ ነው የመጣው። ሲመጣ ግን በኩባያ ነው የመጣችው እና አንድ ቺክን እና አንድ ብሮኮሊ ሁለት ቺክን እና አንድ ብሮኮሊ ነው ወስዶ ያለው። በቃ ስታርተር መሆን አለበት ብለን እየተንገበገብኩ በቃ አንዷን ብድግ ሳረግ አንዷ ልክ አፌ ላደረገች ወደቀችብኝ። አሳዝነኝ ላነሳት ሲል ነርሷ ሳታ ያደገጠቻትና የነበረው እሷንም ምግብ ሆና አንድ ብርጭቆ ትንሽ ብርጭቆ ነችና እሷንም ምግብ ሆና ከፍተኛ የህመም ነው የተሰማን። በተለይ በቀለ መጀመሪያ እኔን ሲያመኝ ሲስቁብኝ ነበር በቀለና ሐምዛ። መጨረሻ ላይ እነሱም ላይ በቀለ በጣም ህይወቱ አደጋ ላይ ደርሶ ነበር እና ለ2-3 ሳምንት በጣም የተመጠነ ምግብ ነበር ስንወስድ የነበረው። ፕሮባብሊ ለ3-4 ወር እንደፈለግነው የምንፈልገው ለመብላት አስቸጋሪ ነበር። ሆስፒታል ያላችሁ አንድ ፎቶ ወጥቶ ነበር። አይ ቲንክ በጣም ማህበራዊ ሚዲያ ላይ ሲዘዋወር ነበር። በጣም ብዙ ሰዎች ረሃብ አድማ ላይ እንደሆናችሁ ያላመኑ ሰዎች ራሱ በዛ ፎቶ ደንግጠው ነበርና
ከወጣችሁ በኋላ እሱን ፎቶ አይታችሁታል? ምን ተሰማ? አይተነዋል። ከዛ እኮ ቀንሰናል። አይ ቲንክ እሱ እንደገባን አካባቢ ነው የገባን ቀን መሰለኝ እሱ የተነሳው ወደ ሆስፒታል የገባችሁ። ከዛም ሰው ነበር ማለት ነው። ከዛም በጣም ቀንሰን ነበር። በጣም ቀንሰን ያው ቤት ውስጥ ባኖር ነው ውጪ ቢሆን ኖሮ ነፋስ ይዞን ይሮጥ ነበር። ወል እንግዲህ ሁሉም ነገር ጥሩ በጎም መጥፎም እንትን አለው። ለኔና በቄ ድሮም ቤልት ነው ፊዚካሊ። እኔና ሀምዛ በጣም ወፍራሞች ነበር። አይ ቲንክ ሀምዛ ወደ 32 ኪሎ እኔ ወደ 30 ኪሎ መቀነስ ይችላል። ከዛ በኋላ ደግሞ ስፖርት ቀጠለበት። ስለዚህ ማሳደር የፈለጋችሁትን ጫናም ማሳደራችኋል ብለህ ታስባለህ? ምን ፈልገው መልእክት አስተላልፈናል። ከእስር ቤት ቆይታ ጋር የተያያዘ የመጨረሻ ጥያቄ፣ እስር ቤት በነበራችሁበት ወቅት በተለይ ወደ ፍርድ ቤት የምትመላለሱበት ወቅት በጣም የበዛ ምስጋና ነበር የምትሰጡት ለጸጥታ ኃይሉም ለአቃቤ ሕጎቹም ለዳኞቹም እና ከልብ የመነጨ ነበር። ምንድነው የምስጋናው ምክንያት? ከልብ የመነጨ ነው። ከበቀለ ጋር ከሆነ ከልብ የመነጨ እንጂ ከሌላ የመነጨ መናገር አትችልም። በቀለ ዘሪል በቀለ ጋር እንትን ለፈጽሞ ሊኖር አይችልምና እውነቱን ለመናገር በራሳችን በእኛ ላይ ከያዙን ቀን ጀምሮ የፌደራል ፖሊስ ሆነ ከዛም የፌደራል መርማሪዎች አቃቢ ሕጎች ከዛ ወደ ማረሚያ ከገባን ወዲህ በሚገባው ክብር እየሰጡ ነው ያስተናገዱን። እንደማንኛውም ታራሚ እንደማንኛውም ታሳሪ የሚመብታችንን አልነፈጉንም፣ ክብራችንን አልቀነሱም። እኛም ሙያቸውና ኃላፊነታቸው ግዴታቸውን ስለምንረዳ እነሱን የመጋፋት ሁኔታ ውስጥ አልገባንም። ሰውን ያላመሰገነ ሰው ፈጣሪንም ሊያመሰግን አይችልም። ስለዚህ ያንን ማስገባት ነበረብን። አንደኛ ምስጋናችንን ለመግለጽ፣ ሁለተኛ ለማበረታታት። እኛ ኤክሰፕሽናል ኬዝ እንደሆነ እንረዳለን። ነገር ግን ያ ለኛ የተደረገው መግለጫችንም ላይ እንዳለ ለኛ የተደረገው በሀገር ደረጃ ላሉት በሺዎች ለሚቆጠሩ ታሳሪዎች መከናወን እንዳለበት፣ ሰውን አስሮ ከማሰቃየት ይልቅ ሰውን አስሮ በክብር ማስተናገዱ በዛ ሰው ላይ ለውጥ ያመጣል እና ያንን ኤክስፕረስ ማድረግ ፈለግን እና ያንን ለመግለጽ ነው ያደረነው። በከልባችን ነው። እዛው ላይ እንዳልነው እንደኛ አይደለም ሌላው ታራሚ። ኦፍ ኮርስ እንትን ቃሊቲ የፌደራል ማረሚያ ተለውጧል። ለምን እንትን ማለት አንችልም። ተለውጧል። ችግር ያለው እንደ ኦሮሚያ ለምሳሌ ጓንታናሞ ሆነዋል። የኦሮሚያ እስር ቤቶች ፍርድ ቤት ሳትት እንደሆነ አመራሮች ፍርድ ቤት ሳትሄድ ለአመት የምትታሰርበት፣ ፍርድ ቤት ሲለቅ መልሶ የምትታሰርበት፣ በባሰ ሁኔታ ስቃይ የሚደርስበት ሁኔታ ነው ያለው። በኢህአዴግ ዘመን የፌደራል እስር ቤቶች የፌደራል ፖሊስ ነበር በጣም የሚፈራው በክፋቱ። አሁን ኦሮሚያ ይመረጥ ነበር በዛ ጊዜ። አሁን ተገልብጦ የፌደራል እስር ቤቶች የተሻለ ሆነው የኦሮሚያ ከፖሊስ ጣቢያም ጀምሮ ያሉት እስር ቤቶች በጣም ስቆቃ ያለበት ነው እና ሁለቱንም አድሬስ ማድረግ ፈለግ። የፌደራል ማረሚያ ሆነ የፌደራል ፖሊስ ለኛ ያሳየው እንክብካቤና የኛ መብት የማክበር ሂደት ለሌላውም መድረስ አለበት ብለን አሰብን። ለዚህ ነውና ከልባችን ነው። አሁንም ቢሆን ለኛ የተደረገው እንክብካቤ ለሁሉም ታሳሪ ማድረግ፣ ታሳሪውን መረዳት ያለበት በተለይ የፖለቲካ እስረኛ ፖሊስ አይደለም የሚያስር፣ የፖለቲካ አመራሩ ነው የሚያስር። ፖሊስ ማስፈጸም ነው። ብዙ ጊዜ በፖሊስ ላይ የመናደድ ባህሪ አለ። ያው እስረኛ ይናደዳል ብዙ ሊሚቴሽን ስላለው። እኛ ለፖሊሶቹም ለአቃቤ ሕጎቹም ስናግራቸው የነበረው እኛን ያሰራችሁ እናንተ አይደላችሁ፣ ያሰረን ሌላ አካል ነው። ስለዚህ እኛና እናንተ የሚያጣላን ምን ጉዳይ የለም። ይሄው እኛ እናንተ በእኛ ላይ ያላችሁ ስልጣን ይሄ ነው፣ እኛ በዚህ ውስጥ ያለን መብት ይሄ ነው ብለን እናስረዳና ግንዛቤ ውስጥ እንገባ ነበር። ያን አጠናከር ነው። መልካም። እስቲ አሁን ደግሞ ወደ ሃርድ ፖለቲክስ እንምጣና ቅድም አንተም እንዳልከው ሀገራችን ፖለቲካ አንተ እስር ቤት ሆነ በጣም ብዙ እናንተ እስር ቤት ሆናችሁ ብዙ ተቀይሯል። በሰሜን ኢትዮጵያ እርስ በርስ ጦርነት ነበር።
አሁን ደግሞ እሱ ትንሽ ጋብ ሲል ኦሮሚያ ላይም ጦርነት አለ አማራ ክልል ላይም ሰሞኑን ብዙ ችግሮች አሉና ስለ ሀገራችን ወቅታዊ ሁኔታ ምን ትላለህ እንደው ታስብ ከየት ይጀምራል እንግዲህ ባለፉት 4 አመት እቺ ሀገር ሮለር ኮስተር ላይ ነበርች ማለት እንችላለን 2018 የነበረው ተስፋ የነበረው ደስታ የነበረው አንድነት በጣም በአጭር ጊዜ ውስጥ ወደ ዋይታ ወደ እልቂት ወደ ስጋት ሀገራችንን ወደ ቁልቁለት ወደ አፋፍ ያደረሰ ነው ይሄን ማስበው ምናልባት በአለም ታሪክ ያን የመሰለ እድል በአጭር ጊዜ ያጨራክፎ ያን ከመሰለ ከፍተኛ ተስፋና ደስታ ይሄን ወደ መሰለ አስጊ አስፈሪ አሳዛኝ ሁኔታ የለወጠ ሌላ ሀገር ያለ አይመስልኝም ብዙ ሀገሮች በረጅም ዘመን ውስጥ ወደዛ ሄዱት ሌሎች ሀገሮችም ሄዱበት አለ ግን ፍጥረቱ በጣም የሚገርምና የሚያሳዝን ነው የሀገራችንን እስር ቤት እንደወጣው አካባቢ ለሰዎች ምነግራቸው ነገር ነበር የሀገራችን ሁኔታ እንዴት ነው መታየው ሲሉኝ አውቶቡስ ወይም ደግሞ ያው አውቶቡስ አለ ባሱ እየሄደ ገደል ገብቶ ገደል ሊገባ አፋፉ ላይ ሁለቱ ጎማ ወደ ገደል ሁለቱ ጎማ መንገዱ ላይ ቀርቶ ፍሬኑ የተያዘ አውቶቡስ እንደሆነ የምታይ አትሊስት ፍሬን መያዙ ተስፋ የሚሰጥ ነው ፍሬን ከተያዘ በኋላ ሪቨርስ መደረግ አለበት ወደ ኋላ አንዳንድ ሪቨርስ እየተደረገ ማለትም ስንነዳበት የነበረው የተሳሳተ መንገድ ፋይናሊ ወደ ገደል አፋፍ አስገብቶናል ያው ገደል ውስጥ አልገባንም ገደል አፋፍ ውስጥ አስገብቶናል ገደል አፋፍ እንዳንገባ ፍሬን ያዝን ይመስለኛል ፍሬን መያዝ ግን በቂ አይደለም ሪቨርስ ላይ አድርጎ ማስወጣት ያስፈልጋል ለማስወጣት ደግሞ ፈርስት ኤንድ ፎርሞስት ሾፌሩ ሪቨርስ ላይ ማድረግ አለበት ሁለተኛ ደግሞ የመጀመሪያው ጎማ ወደ ውስጥ ስለገባ መኪናው በራሱ ሊወጣ አይችልም የብዙ የተረባርበው ወደ ኋላ መጎተት መቻል አለባቸው ብዙ የተረባርበው ወይም ተረባርበን ወደ ኋላ ለመጎተት ደግሞ ሾፌሩ አስተማማኝ በሆነ መልኩ ሪቨርስ ማድረጉን ማየት ይፈልጋል ማለት ነው ምክንያቱም ፓርክ ላይ ያደረገ ሾፌር ሁለት አማራጭ አለው ወይ ወደፊት ሊነዳ ይችላል ወይ ወደ ኋላ ሊነዳ ይችላል ወደፊት ከነዳ ሰባለው ላይ ከተንጠለጠልሽ አብረሽ ገደል ልትገቢ ትችላለሽ ስለዚህ ዲሌማ ነው ያለው አሁን በአገራችን ውስጥ ለብዙ ያለው ዲሌማ ይሄ ነው ስለዚህ አንዳንድ ተስፋ የሚሰጡ ነገሮች አሉ ለምሳሌ በሰሜኑ አካባቢ የሙሉ ተኩስ አቁም እንኳን ባይሆን ጊዜያዊ ሰባይ ሲባል የተደረጉ ፕሮግረስ ያደረጉ ያሉ ነገሮችን ወደ ሪቨርስ ለማስገባት ጥረት እየተደረገ እንደሆነ ያሳያል ነገር ግን አገሪቷ ለመትረፉ ህዝባችን ለመትረፉ አስተማማኝ ሊሆን የሚችለው ሙሉ በሙሉ መንግስት ሁሉንም ሊያስተማመን በሚያስችል ግልጽ በሆነ መልኩ ሪቨርስ አድርጎ ከገደል አፋፍ ለመመለስ ቁርጠኝነቱን ሲያሳይ የተቀሩትም ወደ ኋላ ለመጎተት ዝግጁ መሆን አለባቸው ዝግጁ ይሆናሉ ይሄን ማድረግ ከቻል መንግስት ወደ ሪቨርስ ማድረግ ከገባ ሌሎቻችንም ተባብረን ወደ ኋላ ለመጎተት ከቻልን አገሪቷን ወደ ገደል እንዳትገባ ከመከላከል አልፈን ወደ መንገድ ለመመለስ ጠባብም ቢሆን እድል ያለ ይመስለኛል አሁን ባለው ሁኔታ ነው የሚታይ እስቲ ትንሽ እዚህ ጋር ሰፋ አድርገን ነው በተለይ ኦሮሚያ ላይ ያለውን ነገር በቅርቡ ድርጅታቸው ኦፌኮ አንድ መግለጫ አውጥቶ ነበር በኦሮሚያ ላይ ድምጽ አልባ ጦርነት ታውጇል ሚል ይዘት ያለው መግለጫ ነበር ያወጣው ከትናንት ወዲያ አካባቢ ይመስለኛል የኢትዮጵያ ሰብአዊ መብት ኮሚሽንም ስለታሰሩ የኦነግ አመራሮች ፍርድ ቤት ሳይቀርቡ ስለታሰሩ የኦነግ አመራሮች ያወጣው ሪፖርት አለና በአጠቃላይ ኦሮሚያ ላይ እየተከናወነ ያለው ነገር ወዴት ነው የሚያመራው ምንድነው መፍትሄው ወደ ቀደመው አንጻራዊ ሰላም ለመመለስ ምንድነው መወሰድ ያለባቸው እርምጃዎች የሚለው ነገር ላይ ትንሽ ሰፋ አድርገን ምንወያይበት ነው ይመስለኛል
እንግዲህ በሀገራችንም ሆነ በውጪ ሚዲያዎች እና የፖለቲካ ኃይሎች ግንዛቤና ትኩረት ባይሰጠውም ለረጅም ጊዜ ከሰሜኑ ቀድሞ የእርስ በርስ ጦርነት ሲቪል ዋር ሲካሄድ የነበረበት ኦሮሚያ ውስጥ ነው። ምናልባትም early 2019 ከ2019 ጀምሮ እየሰፋ የመጣ የእርስ በርስ ጦርነት ኦሮሚያ ውስጥ ሲካሄድ የቆየው መጠኑ እየሰፋ ነው የሄደው። መንግስት ገና ከመጀመሪያው ወደም ተሳተፍ ስለነበር አውቀዋለሁ። ገና ከመጀመሪያው ስጋት ነበረን። ይሄን ስጋት ለማስወገድ ግጭቱ ሰፍቶ ወደ ሰፋ መጠነ ሰፊ የእርስ በርስ ጦርነት እንዳይሄድ ብዙ ጥረትም ስናደርግ ነበረ። የሰሜኑን ጦርነት ሆነ የኦሮሚያውን ጦርነት መንስኤው ተመሳሳይ ነው። ሽግግሩን በአግባቡ ማስኬድ አለመቻላችን ነው። ታስታውሱ እንደሆነ ኢህአዴግን ለመጣል በመናደርገው ትግል ውስጥ ወይም ደግሞ ለመቀየር በመናደርገው ትግል ውስጥ ሁለት ፌዝ ነው ያስቀመጥነው። የመጀመሪያው ስርዓቱን አስገድዶ ወደ ሽግግር እንዲገባ ማድረግ ነበር። ሁለተኛው ምዕራፍ ደግሞ ያንን ሽግግር መምራት፣ ያንን ሽግግር በትክክለኛ ጎዳና በትክክለኛ ሀዲድ ላይ ማስኬድ ነበር። ከዛ ውስጥ ሀዲዱን ከማስያዝ ስራው የመጀመሪያውና ወሳኝ የሆኑ 1 3 4 ክንውኖች መከናወን ነበረባቸው። አንደኛው ለ27 ዓመታት ስርዓቱን ዶሚኔት አድርጎ የነበረው የህወሓት ኃይል ከስልጣን የተገፋው ተመልሶ ሪኢንቴግሬት የሚደረግበት ሪኮንሳይል የሚደረግበት ፕሮሰስ መደረግ ነበረበት። ይሄንን አስቀምጠን ነበረኛ። ይሄ በሚገባ ባለመካሄዱ ነው የሰሜኑ ጦርነት የተከናወነው ማለት እንችላለን። ሰፊ ነው ውስጡ፣ ግን አንዱ ይሄ ነው። ሪኢንቴግሬሽን ኦፍ ቲፒኤልኤፍ ፕሮፐርሊ ባለመሰራቱ ለሰሜኑ ጦርነት በር ከፍቷል። በኦሮሚያ ደግሞ ያለውን ስናይ አንዱ ሪኢንቴግሬሽን ኦፍ ቲፒኤልኤፍ ነው። ሁለተኛው ደግሞ ኢንቴግሬሽን ኦፍ አርምድ ግሩፕስ። ኢህአዴግን በትግል የሚታገሉ ድርጅቶች ነበሩ። እነዚህ ድርጅቶች ለረጅም ጊዜ ህይወታቸውን ኑሯቸውን መስዋዕት አድርገው ትግል ላይ ነበሩ። ለውጥ ሲመጣ ለዛ ለውጥም ሚና አላቸው። እዛ ለውጥ ውስጥም መሳተፍ ነበረባቸው። እነዚህን የታጠቁ ኃይሎች ወደ ስርዓቱ ወደ ለውጡ ባቡር በአግባቡ ማስገባት የራሱ የሆነ ስራ ነበረው። ዲዲአር ምንለው ዲስአርም ዲሞቢላይዝ ኤንድ ሪኢንቴግሬት ምንለው ስራ መሰራት ነበረበት። ይሄ ችላ ስለተባለ የታጠቁት ኃይሎችና የነሱን ፖለቲካ ኃይሎች ወደ ስርዓት ላይ ማስገባት ወደ ለውጡ የማስገባት የለውጡ አካል የማድረግ ስራ ከመስራት ይልቅ የተገፉበትና ተመልሰው ወደ ትግል የገቡበት ሁኔታ ነው ያለውና ኦሮሚያ ውስጥ በመታየው ነገር አልቲሜትሊ ሽግግሩ ሚስማኔጅ ከመደረጉ ጋር የተያያዘ ነው። እንግዲህ ከዛ ተነስተን አሁን ኦሮሚያ ውስጥ በጣም የሚያሳዝን የእርስ በርስ ጦርነት ሲቪል ዋር ነው እየተካሄደ ያለው። ይሄንን መሸፋፈን አያስፈልግም። እኛ ጥረት በምናደርግበት ወቅት በተወሰኑ ወረዳዎች ላይ የነበረ ግጭት አሁን ክልሉን ሙሉ በሙሉ አጋይቷል። ራሚፊኬሽኑ ወይም ደግሞ ውጤቱ ደግሞ በክልሉ ብቻ የሚመጣ ሳይሆን አጎራባች ክልሎችንም ወደ ግጭቱ የሚያስገባና እያስገባ ያለ መሆኑን መረዳት ያስፈልጋል። ህዝቡ በጣም ከፍተኛ መስዋዕትነት እየከፈለ ነው። በጣም ከፍተኛ ጉዳት እየደረሰበት ነው። አንዳንድ ሪፖርቶች እንደሚያሳዩት እስከ 25% የሚሆነው መሬት አልታረሰም። እንግዲህ በኋላም እናየው የምንችለው ይሆናል። ካለው የኢኮኖሚ ችግር፣ ካለው ድርቅ፣ ካለው የምርትና እህል እጥረት አንጻር የሀገሪቱ የትልቅ አምራች ከሆነው ክልል ውስጥ እስከ 25% የሚሆነው አላረሰም ወይ ደግሞ ያረሰውን አልሰበሰበም ማለት ምን ማለት እንደሆነ መንገዘብ ይቻላል። በህዝብ ደረጃ ስትወስደው ህዝብ በየቀኑ ይሞታል፣ በየቀኑ ያልቃል። ተስፋ በጣም የተጨናገፈ በላይ ያለበት ሁኔታ ነው ያለው። ነገር ግን በሰሜኑ አካባቢ ቅድም ያልነው
ትናንሽ ተስፋዎች የአውቶቡስን ፍሬን ከመያዝ አልፎ ሪቨርስ የማድረግ ሂደቶች እናያለን በሰሜን አካባቢ በትግራይ ግጭት አንፃር ማለት ነው። በኦሮሚያ ግን ፍሬን እንኳን የመያዝ ሂደት እያየን አይደለም። ይሄ ሁሉም መገንዘብ ያለበት ኢትዮጵያ ሰላም እንዲመጣ ከተፈለገ ሰላም በሁሉም ቦታ መሆን ያለበት። ቤት ሲቃጠል ከአንድ ጎን እሳት እየነደደ በሌላ ጎን አጥፍቼ እዛ ቤት ውስጥ እኖራለሁ ማለት አይቻልም። ትንሽም ቢመስል በሌላ ጎን ያለ እሳት አድጎ በቀኝ በኩል የተለኮሰ እሳት ወደ ግራ መምጣቱ የማይቀር ነው። ስለዚህ በዚህ ላይ አስፋጣኝ ስራ መስራትና ሰላም ማምጣት በጣም አስፈላጊ ነው የማምነው። ከዚሁ ጋር በተያያዘ አማራ ክልልም ተመሳሳይ ችግር አለ። በተለይ በቅርቡ ፋኖን ትጥቅ ለማስፈታት በሚል እየተደረገ ያለው እንቅስቃሴ ጋር ተያይዞ የተለያዩ ድምጾች እየተሰሙ ነው። እንዲሁም ደግሞ የተለያዩ ሰዎችም እየታሰሩ ይገኛሉ። ጋዜጠኞችም ታስረዋል። በሚዲያ ላይ በአክቲቪስትነት መናቃቸው ሰዎችም ታስረዋልና ይሄ ነገር እየሄደበት ያለበት ሁኔታ ላይ ምንድነው ያለ አስተያየት? ምንድነው መደረግ ያለበት ነው የምታስበው? እንግዲህ ያው በቀድሞ ህይወቴ ማለትም ከአስር በፊት በነበረው ሰውታውት እንደነበረው የአማራ ፖለቲካ ፈጣን የሆነ ትራንስፎርሜሽን እያካሄደ ነው። የአማራ ብሔርተኝነት በፍጥነት እየተጠናከረ የሄደ በመሆኑ ይሄንን ብሔርተኝነት በጥንቃቄ መምራት ውስጡ ያሉ በጥንቃቄ መምራት እንዲሁም ደግሞ ከውጭ ያለነው በጥንቃቄ ኢንጌጅ ማድረግ አስፈላጊ እንደሆነ ያ ካልሆነ ወደ ከፋ ግጭት ሊገባ እንደሚችል ሰውታውት ነበር። እስከ ባህር ዳር በመሄድ እዚህም አዲስ አበባ በነበርኩበት ሁኔታም ብዙ ነገሮችን ስሞክር ነበር። እኔ ብቻ ሳይሆን ሌሎችም ውይይቶች ሲካሄዱ ነበርና በአጠቃላይ አሁን የምናየው ውጥረት ይሄንን ብሔርተኝነት ሚስማኔጅ ከማድረግ የመጣ ነው። እንደ ቀደም እንዳልኩ ይሄን በመረዳት አዳማ ላይ፣ ፊንፊኔ ላይ፣ ባህር ዳር ላይ ብዙ ሙከራዎች ተካሂደዋል ለመረዳትና ችግር እንዳይፈጠር ግጭት እንዳይፈጠር ብዙ ሙከራዎች ሲደረጉ ነበሩ። ሆኖም ግን ባለፈው 2 አመት ከፍተኛ ስህተቶች ተሰርተዋል። የለውጡ ከሀዲዱ መውጣት፣ የትግራይ ጦርነት ማቀጣጠሉ፣ የትግራይ ጦርነት ደግሞ የፌደራል መንግስቱ የአማራን ክልል የመንግስት ሆነ መንግስታዊ ያልሆኑ የታጠቁ ኃይሎችን ድጋፍ እንዲፈልግ አስገድዶታል። ይህ ሚሊታራይዜሽን ኦፍ ሶሳይቲ የመታጠቅ ብቻ ሳይሆን የአይምሮ ሚሊታራይዜሽን ኦፍ ዘ ማይንድ ተፈጥሯል። ይሄንን መረዳት ነበረበት መንግስት። ያንን ስምሪት በሚያደርግበት ወቅት ይሄ ሄቪሊ ሚሊታራይዜሽን ኦፍ ሶሳይቲ መታጠቁን ብቻ አይደለም ማለት የነበረውን ወደ ኋላ ተመልሰህ ስታዩ የነበረውን በፌደራል መንግስት ሚዲያዎች ሲቀርብ የነበረው ፕሮፓጋንዳ የማህበረሰቡን ሚሊታራይዝ አድርጎታል። ያ ከተካሄደ በኋላ ደግሞ ጦርነቱ ጋብ ብሎ ከጦርነት ፖለቲካ ወደ ሰላም ፖለቲካ ሲገባ ያን ሚሊታራይዝድ የሆነን አፕሮች እንዴት ነው ወደ ሰላም እናስመጣው የሚለው ላይ ከፍተኛ ጥንቃቄ ያስፈልጋል። አሁን እኔ እንደምረዳው ከማናገራቸው ሰዎች የምንረዳው የፌደራል መንግስትና የትግራይ ክልላዊ መንግስት ውይይት ሲጀምሩ ድርድር ደረጃም ባይገቡ ውይይቶችን የተኩስ አቁም ሌሎች ድርድሮችን ሲጀምሩ ለጦርነቱ ላይ የተጋበዘው የአማራ ልሂቅ የአማራ ወጣት እዚህ ውስጥ አልተጋበዝኩም ቀርቻለሁ ተከድቻለሁ የሚል ስሜት በወጣቱ ብቻ ሳይሆን ከላይ እስከ ታች በመንግስት ማወቅም ሆነ በሌላውም ያለው ውስጥ እንደገባ በግልጽ ይታያል። ብሔርተኝነት በተለይ ደግሞ ሴንስ ኦፍ ቢትራያል ተከዳሁ ብሎ የሚያስብ ከሆነ ተገልያለሁ ብሎ የሚያስብ መከዳትና መገለል
ስሜት ውስጥ ከገባ በጣም አደገኛ ነው እየሆነ የሚሄደው። ስለዚህ በጥንቃቄ መያዝ ያስፈልጋል። ኦፍ ኮርስ በአንድ ሀገር ውስጥ ከመንግስት ውጪ ሌላ የተደራጀ የታጠቀ ኃይል መኖር የለበትም የሚለው አርጊመንት ሁሉም ቦታ ይቀርባል። ግን መጀመሪያውም ራሱ ይሄ ነገር መደረግ አልነበረበትም። ይሄ ከተደረገ በኋላ ደግሞ ትናንትና ህይወቱን እንዲገብር በፈለገው ታስታውሳላችሁ። ሁሉም በያለበት ተነስና ያገኘው መሳሪያ ታጠቅ ሲባል የነበረበትን ወልበሰደን ተነስተህ ወደ ሰላም ስትነግረውና ፍታ ስትለው በተለይ ደግሞ የድርድሩን ይዘት በድርድሩ ውስጥ ተሳታፊ ሳታደርገው በደንብ ሳትገልጽለት በምታደርግበት ሁኔታ አደጋ አለው። ስለዚህ አይ ቲንክ እንደኔ ሾርት ተርም ማሰብ አስፈላጊ አይደለም። በፌደራል መንግስት አቅምና በክልሉ መንግስት አቅም ተረባርቦ ማስፈታት ይቻል ይሆናል። ጠመንጃን ማስፈታት ሊቻል ይሆናል። ትልቁ ችግር የጠመንጃ ጉዳይ አይመስለኝም። አርማመንት አይደለም። you can disarm them of weapons. Disarming the mind is the most important. Militarization of mind ተፈጥሯል። ጦረኝነት ተፈጥሯል። ይሄንን ጦረኝነት አእምሮ መቀየር የሚቻለው በኃይል አይደለም። ይሄን የጦረኝነት አእምሮ መቀየር የሚቻለው ኢንጌጅ በማድረግ ነው። ሰው ማስጠንቀቅ የምፈልገው ሁሌ እንደምለው ያው ብዙዎች ላይ ቀበሉት ይችላሉ። የኢትዮጵያ ፖለቲካ ውስጥ የትግራይ፣ የአማራ፣ የኦሮሞ ልሂቃን ፖለቲካ ኃይሎች ሚና በጣም ትልቅ ነው። ከነኚህ ሶስቱ አንዱን በማግለል የሚካሄድ ማንኛውም ኢኒሺያቲቭ ውጤቱ አደጋ ነው ያለው። አይ ቲንክ አሁን የተፈጸመው ልክ 2018 አካባቢ የተፈጸመ ስህተት ነው። ትዝ ካላችሁ ከኤርትራ ጋር ሁላችንም ሰላም እንፈልግ ነበር። ከኤርትራ ጋር ሰላም እንፈልግ ነበር። 20 ዓመት የነበረው ሁለቱም ሀገሮች የጎዳው ግጭት እንዲረግብና ሁለቱ ሀገሮች ወደ ሰላም ተመልሰው ኢትዮጵያም የባህር በሩን እንድትጠቀም ኤርትራም የኢትዮጵያ ማርኬት እንድትጠቀም ብዙ ምኞት ነበረ። በጣም ደስተኞች ነበርን። ያ ሂደት ግን የትግራይ ልሂቃን አላሳተፈንም፣ ያገለለን ነው። እንዳውም በእኛ ላይ የሚሸረብ ሴራ ነው ወደ ማለት ነው የገቡት። ይሄ ውጤቱ ወዴት እንደሄደ እናውቃለን። አሁንም ቢሆን ከትግራይ ጋር ሰላም እንዲፈጠር እንፈልጋለን፣ መፈጠር አለበት። ከትግራይ ጋር ሰላም ስንፈጥር ግን ሌላው የሀገራችን ክልል የሀገራችን ማህበረሰብ በዛ ሰላም ሂደት ውስጥ ተቋዳሽ ተሳታፊ ካልሆነ ያ የሰላም ሂደት ሳይሆን እኔን ለማግለል እኔን ለማጉዳት የሚደረግ አላያንስ ነው ብሎ የሚያስብ ከሆነ አንደኛ ሰላማዊውን ለማደናቀፍ ብዙ ወደ ስፖይለር የሚለወጥበት እድል አለ እና ይሄንን ለመቀየር አማራ ክልል ላይ የሚደረጉ እርምጃዎች በከፍተኛ ጥንቃቄ ከሴኩሪቲ እርምጃዎች የበለጠ የፖለቲካ ስራዎች ያስፈልጋሉ። አንዱ ኢህአዴግና ውጤቶቹ ያቃታቸው ነገር ምንድነው? ሁሌም ለፖለቲካዊ ችግር ወታደራዊ ወይም ደግሞ የሴኩሪቲ መልስ ነው የሚፈልጉት። ይሄ ነው ለዚህ ጣጣ ያደረሰን። በኢህአዴግ ዘመን የቄሮ ጥያቄ በጣም ሲምፕል ነበር። ማስተር ፕላኑ ማቆሙ ነበር። ማስተር ፕላኑ ማቆም ላይ ቁጭ ብለው ከመደራደር ይልቅ ወደ መግደል፣ ወደ ማሰር፣ ወደ ማፈን ተሄደ። ውጤቱ የሥርዓቱ መለወጥ መገፋት ነበር። አሁንም ቢሆን ፋኖም ላይ ሆነ የአማራ ፖለቲከኞች ላይ የሰላ ትችት ማድረስ ይቻላል። ብዙ የሚከሰሱባቸው ነገሮች ይኖራሉ። ሆኖም ግን የፌደራል መንግስቱ ብቻ ሳይሆን እኛም በተቃዋሚ ወገን ያለ ነው ረጋ ባለ መልኩ በክልሉና በህዝብ ውስጥ ያለውን አመለካከት ያለውን ፍራቻ መረዳት ያስፈልጋል፣ ማዳመጥ ያስፈልጋል። በማዳመጥ መፍትሄ ይመጣል።
በማግለል ሌብል በማድረግ ሌብሊንግ እኛ ላይ ሲደረግ የነበረው ሌብሊንግ ነው አሁን እነሱ ላይ እየተደረገ ያለው። ይሄ ሌብሊንግ አክራሪዎች ጽንፈኞች የሉም ማለት አይደለም። አንድ ከሀገራችን ፖለቲካ ውስጥ ማውጣት ያለበት ነገር ደመስሰዋለሁ አወድመዋለሁ የሚባል ነገር ማውጣት አለበት። አልቲሜትሊ የኦኤልኤም ሆነ የቲፒኤልኤፍም ሆነ የፋኖም ሆነ የሚሊታራይዝ የሆነበት ምክንያቱ ፖለቲካዊ ነው። መንስኤው ፖለቲካዊ ነው። ይህንን ፖለቲካዊ መንስኤ መፍትሄ እስካልፈለግን ድረስ በወታደራዊ እርምጃ ልናስተነፍሰው እንችላለን፣ ለጊዜው ልናፍነው እንችላለን። ግን ስር እየሰደደ ስለሚሄድ ከስር መሰረቱ ለመፍታት ዋናው ጉዳይ ኢንጌጅ ማድረግ፣ የአማራ ልሂቃንን፣ የአማራ ምሁራንን፣ የአማራ አመራርን መቅረብ፣ ማዳመጥ፣ ህዝቡን ማዳመጥ፣ አገሪቷ ወደ ሰላም በምትሄድበት ሁኔታ ውስጥ ቀልጣፋ ተሳታፊ እንዲሆኑ ማስቻል የተሻለ አማራጭ ነው ባይ ነኝ። ከሰሞኑ ወይም ትንሽ ቆየ ስለ ብሔራዊ መግባባት በጣም በተደጋጋሚ ይወራል ሀገራችን ላይ። ብቻኛው ያለን ተስፋ እሱ እንደሆነ የሚናገሩ ብዙ ልሂቃንም አሉ። የእናንተ ፓርቲያችሁ ደግሞ ይሄ ናሽናል ዲያሎጉ ወይም ብሔራዊ መግባባቱ ላይ አንሳተፍም የሚል አቋም ይዟልና ምንድነው እንከኑ? ማትሳተፉበት ምክንያት ምንድነው? አይ ቲንክ ትንሽ የግንዛቤ ችግር አለ። እኛ እንደ ኦፌኮ አንሳተፍም አይደለም ያልነው፣ ቅድመ ሁኔታቸውን ያስቀመጥ ነው። ብሔራዊ መግባባት ወይም ደግሞ ናሽናል ዳያሎግ የኦፌኮ አጀንዳ ነው። ዛሬ ሳይሆን የዛሬ 10 ዓመት 15 ዓመት ፕሮፌሰር መረራ ደጋግሞ ሲል የነበረው የሀገራችን የፖለቲካ ችግር በመጨፍለቅ በመደፍጠጥ በጦር አይፈታም። የሀገራችን ችግር በጦር ለመፍታት መሄድ ሁሌ እሱ የሚለው ከክራይሲስ ወደ ክራይሲስ ወደ ሌላ ክራይሲስ from crisis to crisis into crisis ነው ሁሌ የሚለው። ይሄንን የሚያመጣው ስለዚህ የሚገባን ሀገሪቷ የሚበጀው ድርድር ነው፣ ንግግር ነው። ብሔራዊ ድርድር እና ንግግር ተካሂዶ ገቨርንመንት ኦፍ ናሽናል ዩኒቲ የጋራ መንግስት መመስረቱ ነው የሚበጀው ሲል መቼም ገና በልዩነታችን ጀምረን ስንሰማው የነበረ ነው። ስለዚህ ሌሎቻችንም በኦፌኮ ውስጥ የነበረው አመራር ሆነ አዲስ የተጨመርነውም የሀገራችን ችግር በጠመንጃ ሳይሆን በውይይት ነው መፈታት ያለበት። በስልጣን ላይ ያለው ኃይል ስልጣኑን ተነገን አድርጎ ከማፈን፣ ከመግደል፣ ከመጨፍለቅ ይልቅ ወደ ድርድር መግባት አለበት። ብሔራዊ ድርድር የሀገራችን ብቸኛው አማራጭ መንገድ ነው ብለን ብዙ ስንገፋ የነበረ ሲሳለቁብን የነበረ ጉዳይ ነው። ስለዚህ ኦፌኮ የብሔራዊ ድርድር ወይም ደግሞ የብሔራዊ መግባባትን አይፈልግም የሚለው የተሳሳተ አመለካከት ነው። እንፈልጋለን፣ አሁንም ቢሆን እንፈልጋለን። አሁንም ቢሆን ለሀገራችን የሚጠቅመው እሱ ነው ብለን ነው የምናምነው። ነገር ግን ብሔራዊ መግባባት ሲባል ፕሮሰስ አለው። ብሔራዊ መግባባት በሁለት ደረጃ ነው በአንድ ሀገር ውስጥ ሊካሄድ የሚችለው። አንዱ የፖለቲካ ልዩነቶች ወደ ጦርነት እንዳያመሩ የቅድመ ጦርነት ንግግር የሚባል ፕሪዋር ፕሪቨንቲቭ ሜካኒዝም ነው። የፖለቲካ ልዩነቶች፣ የፖለቲካ ሽኩቻዎች ሀገርን እና የፖለቲካ ኃይሎችን ወደ ጦርነት እንዳያስገቡ በንግግርና በድርድር ለመፍታት የሚደረግ ብሔራዊ መግባባት አንድ አለ። ያ ሳይደረግ እድል አመልጦ ሀገር ወደ ጦርነት ከገባች በኋላ ደግሞ ጦርነት ቆሞ ከጦርነት በኋላ ፖስት ዋር ለጦርነት መንስኤ የሆኑ ጉዳዮችም ሆኑ በጦርነት ውስጥ የተፈጠሩ ክስተቶች ለሌላ ጦርነት እንዳይጋብዙ ከስር መሰረቶች ለመፍታት የሚደረግ ክንውን ነው። ናሽናል ዳያሎግ is either a pre-war preventive mechanism or a post-war reconciliation and reconstruction mechanism። ይሄን መገንዘብ አስፈላጊ ነው። ናሽናል ዳያሎግ ወይም ደግሞ ብሔራዊ መግባባት በጦርነት መካከል ሊካሄድ አይችልም። ሀገራችን በጦርነት መካከል ነች።
2019 2020 መጀመሪያ አካባቢ ላይ ቢሆን 2019 ላይ ወይም ደግሞ 2018 ጥሩ ጊዜ የነበረው ለውጡ እንደመጣ የመጀመሪያ ወራት ውስጥ መጀመር ነበረበት። ያ አመልጧል። አሁን ጦርነት ውስጥ ያለ ነው። ብሔራዊ መግባባት ሲባል የመጀመሪያው ክራይቴሪያ ሁሉን ያሳተፈ መሆን አለበት። በተለይ ደግሞ ጦርነት ከተገባ በተለይ ፖስት ዋር ራሱ ከሆነ በተለይ ደግሞ ጦርነት ከተገባ ከሁሉም የበለጠ በብሔራዊ መግባባት ውስጥ መግባትና መሳተፍ ቅድሚያ ሊሰጣቸው የሚገባ በጦር ውስጥ የተሳተፉ ቡድኖች ናቸው። ጦርነት እየተካሄደ ግን እነዚህም በጦር የተሳተፉ ቡድኖች ማስተሳተፍ አይቻልም። ሊጋሊም ሆነ ሴኩሪቲ ዋይዝ ማሳተፍ አይቻልም። ይህ ስለሆነ ዋናውኛ ቅድመ ሁኔታ ያስቀመጥነው ብሔራዊ መግባባት ጥሩ ነው። መንግስት ለረጅም ጊዜ አልሰማ ብሎ አሁን የብሔራዊ መግባባት ማለቱ ጥሩ ነው፣ ደስ ብሎናል። ነገር ግን ይሄን ነገር በአግባቡ እንስራው። ይህ ስለሆነ ጦርነት ይቆም። ጦርነት ሙሉ በሙሉ ጦረኞቹ ሙሉ በሙሉ ይታረቁ አይደለም እያልን ያለ ነው። ብሔራዊ መግባባቱ ላይ ሊታረቁ ይችላሉ። ነገር ግን አክቲቭ ፋይቲንግ እንዲቆም ማድረግ በሰሜንም በትግራይ ድንበርም በቤኒሻንጉልም በኦሮሚያም በተለያየ አካባቢ ያሉ እየተደረገ ያለው ጦርነት መጀመሪያ መቆም አለበት። ያ ከቆመ በኋላ ሊጋልና ቴክኒካል ሃርድልሶች ይነሳሉ። ለምሳሌ በሽብር የተፈረጁ ድርጅቶች ከሽብር እንዲነሱ ማድረግ ያስፈልጋል። ይሄ ሁሉ ከተደረገ በኋላ እነዚህ ድርጅቶች ልክ እንደ ማንኛውም ፖለቲካ ድርጅት ወደ ጠረጴዛ ዙሪያ መጥተው ሙሉ የሆነ ድርድር ንግግር ማድረግ ይቻላል። አንድ ቤተሰብ ውስጥ ችግር ካለ 12 ልጆች ካሉ ሁለቱ ውጪ ከአባትየው ጋር የተጣጠዙ የቀሩ 9 10 እዚህ ቁጭ ብለው ቢወያዩ ዋጋ ቢስ ነው። ስለዚህ ነምበር 1 ለህዝባችን እንዲረዳ እንፈልገው ጦርነት እየተካሄደ ብሔራዊ መግባባት ማካሄድ አይቻልም። ይሄ ወሳኝ ነው። ጦርነቱ መቆም አለበት። ጦርነቱ ከቆመ እድል ይኖረዋል። ሌላው ፕሪኮንዲሽን አመራሮቻችን የኦፌኮ አመራርም ሆነ ከአመራር እስከ አባል አሉ መሳተፍ ያለባቸው። ከሁሉም በላይ ደግሞ የኦነግ አመራር ከሊቀመንበሩ በስተቀር እስር ቤት ነው ያሉት። በዚህ ብሔራዊ መግባባት ውስጥ መሳተፋቸው ወሳኝ ከሆነ ውስጥ የኦነግ አንዱ ነው። እነዚህን እስረኞች መፍታት እና እኛ እንደተፈታ ነው ተስፋ ነበር። እኛን ሲለቁ ሁሉንም ለቀው ወደዚህ ይገባሉ የሚል ግምት ነበር። እስካሁን አልተፈቱም። ፍርድ ቤት እንኳን ነጻ ብሏቸው አልተፈቱም። እነሱ መፍታት አስፈላጊ ነው። ሶስተኛው ብሔራዊ መግባባት ለመፍጠር የሚያደራድረው የሚያወያየው አካል በግጭት ውስጥ የተሳተፉት በአገሪቱ ፖለቲካ ውስጥ በተለያየ ጎራ የተሰለፉት የሚያምኑበት የተስማሙበት መሆን አለበት። ስለዚህ ኮሚሽኑ ሲቋቋም ማሳተፍ ነበረባቸው። ኢህአዴጋውያን ግን አንድ ያልተላቀቃቸው ችግር አለ። በጣም ሲምፕል የሆነ ነገር ላይ ሁሉ ኮንትሮል ፍሪክ የመሆን ነገር አለባቸው። ፓርቲዎችን ያለማሳተፍ የተለያዩ አካላትን ያለማወያየትና ኮንሰንት ያለማግኘት ሁኔታ አለና አሁን ኮሚሽን ሲያቋቁሙ ህጉንም ሲያረቁት ሆነ ኮሚሽኖች ሲያቋቁሙ አካታች ብሔራዊ መግባባት ከጅምሩ ነው መስተካከል ያለበት። ከጅምሩ አካታች ከሆነ ፕሮሰሱም ከዛ በኋላ አካታች ሆናል። ውጤቱም ሁሉም ሊያስተማምን ሊሆን ይችላል። ከጅምሩ ግን ፕሮሰሱ ወደ አንድ ያደላ ወይም ደግሞ ወደ አንድ አድልቷል ተብሎ ከታሰበ ችግር ይፈጥራል። እንግዲህ እነዚህ 3 ኮንዲሽኖች ናቸው። ከሁሉም በላይ ግን የጦርነቱ ጉዳይ ካቆምን የኮሚሽንና የህጉን ጉዳይ ተመልሶ መደራደር መነጋገር የሚቻል ይመስለኛል። ጦርነቱ እየተካሄደ ግን ኦፌኮ መሳተፍ አይፈልግም፣ አይጠቅምም፣ የችግሩ አካል ነው የምንሆነው። ብሔራዊ መግባባት ሲባል ሲልቨር ቡሌት ይሉታል ፈረንጆች። አንድ እድል ነው ያለ። አንድ ሲልቨር ቡሌት ማለት አንድ ጥይት ካለ አንሷን ከተኮስ ምንም የለም። ብሔራዊ መግባባት አንድ ሀገር አንዴ ብቻ ነው ተደረገ ሲል ሁለት ያችል ያ አንዱ የብሔራዊ መግባባት ኢኒሺዬቲቭ ከተበላሸ ይበላሻል፣ ሁሉም ነገር ይጠፋል። ደግመህ ልታደርገው አትችልም። ወደ ኋላ ተመለስ ብለን እንየው። 2 የተቋቋሙ ኮሚሽነሮች ነበሩ፣ የማንነት ኮሚሽን እና የእርቀ ሰላም ኮሚሽን።
እነዛ ነገሮች ሲመጡ ከደቡብ አፍሪካ ሰክሰስፉል ከሆነ የደቡብ አፍሪካ ሽግግር በመማር ነው። ሁሉም የሀገራችን ህዝብ በጣም ደስተኛ ነበር። ፋይናሊ የሀገራችን ሊቃን የሀገራችን ሰዎች እርቀ ሰላም ፈጥረው ወደፊት ይሄዳሉ የሚል እንዲሁም ደግሞ በየቦታው የሚነሱ የማንነትና የድንበር ጉዳዮች በጦርነት ሳይሆን በድርድር ይፈታሉ ከሚል አንፃር በጣም ትልቅ ተስፋ ነበር። እነኛ ኮሚሽኖች ሚስዩዝ ከመደረጋቸው የተነሳ ዛሬ ስለ እርቀ ሰላም መስማት ይፈልግ ሰው የለም። ህዝቡ ብቻ አይደለም ሌላውም ራሱ መስማት ስላልፈለገ ወደ መፍረስ ሄዱ ማለት ነው። ስለዚህ አሁን የሚመጣው የብሔራዊ መግባባት ኮሚሽንም አሰራሩ ላይ ስህተቶች አሉ። ከዛ የበለጠ ግን ጦርነቱ ሳይቆም ወደ ብሔራዊ መግባባት እንገባለን ማለት የዚህ ኮሚሽን እጣ ፈንታም የነኛው ኮሚሽን እንዲሆን የሚያደርገው። ስለዚህ የሀገራችን አመራሮችም ኮሚሽኑንም ለጠይቅ የምፈልገው ይሄ ወደ መጨረሻ ላይ ያገኘን ያለው እድል ነው። ይሄን እድል በአግባቡ እንጠቀመው። ካለፉት 50-60 ዓመት ሳይሆን ካለፈው 4 ዓመት ካታስትሮፊክ ከሆኑ ስህተቶች እንማር። ባለፉት 4 ዓመታት ባለፉት አንዳንድ ሪፖርቶች እንደሚያዩት ባለፈው ጦርነት ወደ 500,000 ሰው ሞቷል። ባለፉት 4 ዓመታት እንግዲህ ምን ያህል እንደሞተ መገመት ይቻላል። የሰው መሞት ብቻ ሳይሆን የሀገራችን ኢኮኖሚ እየደቀቀ ሄዷል። በአለም ላይ አይሶሌትድ ሆናል። ሪጂናሊ በዚህ አህጉርና በዚህ አካባቢ አንከር ስቴት ስታቢላይዚንግ ስቴት ስትባል የነበረው ሀገር የችግሮች መንስኤ ወደ መሆን ሄዳለች። ይህንን በመረዳት ቅድም እንዳልኩ በአፋፍ ላይ የተንጠለጠለውን አውቶቡስ ወደ ኋላ መመለስ ከፈለግን ችኮላው ይቅር። ከሁሉም የበለጠ የዚች ሀገር አመራር ፎከስ ማድረግ ያለበት ጦርነቱን ማቆም ነው። ጦርነቱን ካላቆመን ብሔራዊ መግባባት አይኖርም። ጦርነቱን ካላቆመን እየወደቀ ያለ ኢኮኖሚውን መመለስ አንችልም። ስለዚህ ጦርነቱ ከቆመ ኦፌኮም ሆኑ ሁሉም ድርጅቶች ለመሳተፍ ዝግጁ እንደሆኑ ምንም ጥርጣሬ የለኝም። ጦርነቱ ካልቆመ ግን ዛሬኛ ብንገባ ውጤት የለውም። ለምሳሌ ኦሮሚያ ውስጥ ያለ ህዝብ ለብሔራዊ መግባባት ከፍተኛ ድጋፍ አለው። የሚደግፈው ግን ኦሮሚያ ውስጥ ያለው የህዝብ እርስ በርስ ጦርነት እንዲቆም ነው። የእርስ በርስ ጦርነቱ እንዲቆም ነው። የእርስ በርስ ጦርነቱ በመንግስትና በኦሮሞ ሊበሬሽን አርሚ መካከል ነው እየተካሄደ ያለው። እነዚህ ሁለቱ የማይሳተፉበት ብሔራዊ መግባባት ኦሮሚያ ውስጥ መግባባትን አያመጣም። ኦሮሚያ ውስጥ ያለውን ግጭት ሊያስወግድ ሊፈታ አይችልም። ያ ብቻም አይደለም። ህወሓትም ሆኖ ቤኒሻንጉል ሌሎችም ያሉበት ግጭትም እነዚህ ካልተሳተፉ ሊቀር አይችልም። ዋና ተፋላሚዎችን ዋና ተዋጊዎችን ያገለለ ብሔራዊ መግባባት ጦርነት አስቆም። ጦርነት ካላስቆመ ደግሞ ምን ዋጋ አለው? እኛ ለምሳሌ እንደ ኦፌኮ እዚህ መግባባቱ ብንገባ ለመንግስት አሳማሪ ማድረግ ካልሆነ በስተቀር ኦሮሚያ ውስጥ ያለውን ግጭት መፍታት አንችልም። የኦሮሚያ ውስጥ ያለውን ግጭት ለመፍታት ከተፈለገ ከኦኤልኤ ጋር መደራደርና ተኩስ ማቆም አለባቸው። ስለዚህ ጦርነት ማቆም ማለት ሲዝ ፋየር በሚለው ማለት ነው እንጂ ከዛ በኋላ ሁለቱም ውጊያ ላይ ያሉት አካላቶች የየራሳቸው ፍላጎትና ዲማንዶች ይኖራቸዋል አይደል? ለምሳሌ ትጥቅ ፈተው ነው ወደ ናሽናል ዲያሎግ የሚገባው። ጦርነት ማቆም የሚለው ትንሽ ክሊር ለማድረግ አሁን ለምሳሌ ሰሜን ላይ እንደቆመው አይነት በሲዝ ፋየር ማለት ነው ወይስ አንዱ አካል ትጥቅ መፍታት አለበት? የትኛው ሲዝ ፋየር ነው? አንዱ አካል ፈቶ ሌላው ታጥቆ የሚደረግ ድርድር ሊኖር አይችልም፣ ውጤትም አይኖረውም። እንደዛ ብንልም ወደ ተግባራዊ ሊሆን አይችልም። ስለዚህ በሁሉም አካባቢ ያሉት ኃይሎች መንግስት ከሁሉም ጋር መደራደር አለበት። ተደራድሮ አት ሚኒመም የሲዝ ፋየር የተኩስ አቁም ስምምነት ከዛ ደግሞ በአካባቢ የተጎዳ ላለው ማህበረሰብ የሰብአዊ እርዳታ እንዲደርስ ማድረግ አስፈላጊ ነው። እነዚህ እንግዲህ በሁለት መልኩ ማድረግ ይቻላል። የተለያዩ ሜካኒዝሞች አሉ። ፓራላል በሆነ መልኩ አሁን እንደሚደረገው አደጋኛ ነው። ከአንዱ ቡድን ጋር እየተዳደርክ ሌላውን ቡድን ወደ ኋላ ተዋለው ካልክ ስህተት ነው። ምክንያቱም ወደ ኋላ የተቀረው ኃይል
ወደ ስፖይለር ነው የሚለወጠው። ውሃ ቅዳ ውሃ መልስ ነው የሚሆነው። ስለዚህ የትልቁ መሆን ያለበት ከሁሉም ከታጠቁ ኃይሎች ጋር እነኚህ የታጠቁ ኃይሎች የተለያየ ዴማንድ አላቸው። አት ሚኒመም ኦቨርናይት በሁሉም የፖለቲካ ልዩነቶቻቸው ላይ ይስማማሉ ማለት አይደለም። የብሔራዊ መግባባት አንዳንዶቹ የነሱ ፖለቲካ ልዩነቶች በብሔራዊ መግባባት መድረክ ላይ ሊፈቱ የሚችሉ ናቸው። አንዳንዱ ስፔሲፊክ የሆኑ ለዛ ቡድን ስፔሲፊክ የሆኑ ጥያቄዎች ሊኖሩ ይችላሉ። እነሱ ዋን ኦን ዋን ከመንግስት ጋር በሚደረግ ድርድር ሊፈቱ ይችላሉ። ያም ሆነ ይህ ጦርነት ማቆም፣ ተኩስ አቁም ላይ መድረስ ብሔር ሚኒመም ነው ለብሔራዊ መግባባት። ጦርነት ሳይቆም ግን የሚደረግ ብሔራዊ መግባባት በተመሳሳይ አመለካከት ባላቸው ኢንፋክት ሌሎቹን ያመለካከት አንድ ባይሆኑ ራሱ እኛ በሰላማዊ ትግል ውስጥ ያለን ፖለቲካ ድርጅቶችና መንግስቶች ለመደራደር ራሱ ምንም ዋጋ የለውም። እየተቃጠለ ባለ ቤት ውስጥ ቆንጆ ጠረጴዛ አስቀምጦ መፎጋገር ካልሆነ በስተቀር አገሪቱ የገባችበትን ችግር እንዳውም እያባሰ ነው የሚሄደው። ስለዚህ እኛ እንደ ድርጅት የዚህ ሀገር መፍትሄ አካል መሆን እንፈልጋለን። የብሔራዊ ድርድሩ አካል መሆን እንፈልጋለን። ነገር ግን የብሔራዊ ውይይቱ አካል በመሆን መጠቀሚያ መሆን አንፈልግም። ልንጠቅም እንፈልጋለን፣ መጠቀሚያ ግን መሆን አንፈልግም። መጠቀሚያ በመሆን ደግሞ የሀገሪቷን ችግር ወደ ባሰ ሁኔታ ወደሚገፋ ሚና ውስጥ መሳተፍ አንፈልግም። ስለዚህ ተኩስ አቁም እስኪደረግና እየተፋለሙ ያሉ ኃይሎች ወደ ጠረጴዛ ዙሪያ እስኪመጡ ድረስ በብሔራዊ መግባባት ጉዳይ ላይ መሳተፍ አንችልም። አንተም በመልሶች መሀል አንድ ሁለት ጊዜ የኢኮኖሚውን ጉዳይ አንስተዋል። እስቲ እሱ ላይ ትንሽ ትኩረት ሰጥተን እናውራበት። የኑሮ ውድነቱ አይተን የማናውቀው ደረጃ ደርሷል። ሰዎች በጣም ያማርራሉ። ኦፌኮም አንድ ሁለት የመግለጫ አውጥቷል በኑሮ ውድነቱ ጉዳይ ላይና እስቲ ምን ትላለህ? ያለንበት ኢኮኖሚና የኑሮ ውድነቱ ላይ ምንድነው ሪፍሌክሽን? እንግዲህ የኢኮኖሚ ቀውሱ መንስኤ ፖለቲካዊ ቀውስ ነው። የኢኮኖሚ ቀውሱ ዛሬ ዓመት የጀመረ አይደለም። ወደ ኋላ መሄድ መቻል አለብን። ቢያንስ ከ2014 ጀምሮ የኦሮሞ ፕሮቴስት ከጀመረበት ጊዜ ጀምሮ አገሪቷ ወደ ፖለቲካ ቀውስ ውስጥ ነው የገባችው። ይሄ ፖለቲካ ቀውስ ደግሞ ኢኮኖሚውን እየጎዳን የመጣው የፖለቲካ የዚያ ጊዜ ሲካሄድ የነበረው ፕሮቴስት ወይም ደግሞ ተቃውሞ ኢንስታቢሊቲ አለመረጋጋትን መፍጠሩ ያ አለመረጋጋት የፎሬን ዳይሬክት ኢንቨስትመንት የውጭ ኢንቨስትመንት እንዲቀንስ አድርጓል። የሀገር ውስጥ ምርት እንዲቀንስ አድርጓል። የሀገር ውስጥም ሆነ የውጭ ንግድ እንዲቀንስ አድርጓል። ኬርፉሊ ኢኮኖሚውን ካየ ነው ከ2014 ጀምሮ ስቲዲ ዲክላይን ውስጥ ነው የገባው። ይሄ ሁኔታ ባለፉት ዓመታት ደግሞ የተባባሰ ነው የመጣው። 2018 ላይ የፖለቲካ መግባባትና ስፓይክ ታያለ ኢኮኖሚ ላይ 2018 አካባቢ በተወሰነ ደረጃ ግን 2018 ላይ የፖለቲካ ሽግሩን በአስተማማኝ በሆነ መልኩ አለመምራታችን የፖለቲካ ቀውሱን እያባባሰ መሄዱ የኢኮኖሚ ቀውሱን እያባባሰው ሄዷል። ፋይናሊ የፖለቲካ ቀውሱ ወደ ጦርነት ማምራቱ ደግሞ ወደ ከፍተኛ አደጋ ውስጥ አምጥቷል። ባለፉት ዓመታት የጦርነቱ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለጦር መግቢያ ውሏል። በከፍተኛ መዋለ ንዋይ የተገነቡ የህዝብ ኢንፍራስትራክቸሮች በትግራይ፣ በአማራ፣ በአፋር፣ በኦሮሚያ፣ በቤኒሻንጉል ወድመዋል። የሀገሪቷ ጦርነት በተለይ በኢንተርናሽናል ሚዲያ ከፍተኛ ከቨሬጅ ማግኘቱ የኢንቨስትመንት ፍሰትን ከፍተኛ ደረጃ ማውረዱ ብቻ ሳይሆን የካፒታል ፍላይት የገንዘብ ከሀገር እንዲሸሽ ማነው ወገን የሚያሻሸው? ኢንቨስተሮች ገንዘባቸውን እንዲያስወጡ ኢቨን የሀገራችን ባለሀብቶችም ሪስኩ በጣም ሀይ ከመሆኑ የተነሳ ገንዘብ ወደ ውጭ እንዲያሸሹ አድርጓል። ይሄ በኢኮኖሚው ላይ ከፍተኛ ጫና ፈጥሯል። ከዚሁም ጋር ተያይዞ በጦርነቱ ተያይዞ በኦሮሚያ፣ በአፋር፣ በአማራ፣ በትግራይ ላለፉት 2 ዓመታት ገበሬው በጣም ብዙ የሆነ ገበሬ አላረሰም ወይ ካረሰም ደግሞ ምርቱን አልሰበሰበም።
ይሄ የዶሜስቲክ ፕሮዳክሽን በጣም እንዲቀንስ አድርጓል። በተለይ በአግሪካልቸር ላይ ከፍተኛ ተጽዕኖ ፈጥሯል። የግጭቱ የሀገር ውስጥ ንግድንም ምክንያቱም ጦርነት በጣም ስለነበረ በተለይ በሰሜኑ የሀገሩ ክፍልና በኦሮሚያ የንግድ የሀገር ውስጥ ንግድ በከፍተኛ ደረጃ እንዲቀንስ ሆኗል። በነገራችን ላይ እንደ ወለጋ ባሉ ዞኖች ውስጥ ነጋዴ በዛ አካባቢ የለም ማለት በሚቻልበት ደረጃ ላይ ተደርሷል። ነጋዴው በሚደረገው ጦርነት በመገፋት አብዛኛው ሸሽቶ እዚህ ገብቷል። ስለዚህ የንግድ በጣም መቀዛቀዙ አንዱ ምክንያት ይሄ ነው። ነገሮችን ደግሞ የባሰ ያባባሰው በጦርነት የተነሳ ብዙ ማዕቀቦች መጥተዋል። አንዳንዴ በምዕራቡ ላይ ስናላገጥና ምዕራቡን ስንረግም መጠንቀቅ ያለብን ነገር ምን ያህል በምዕራቡ ላይ ዲፔንደንት እንደሆን መረዳት አስፈላጊ ነው። በእርዳታ መልክ፣ በብድር መልክ፣ በዳይሬክት ድጋፍ መልክ የሀገራችን በጀት የሀገራችን እንቅስቃሴ በምዕራቡ ዓለም ነው የሚደገፈው ወይ በምዕራብ ሀገራት ወይ በምዕራብ ተቋማት ነው። ይሄ ባለፈው ዓመታት በቀጥታ በግልጽ ማዕቀብ ብቻም ሳይሆን በተለያዩ መንገዶች ወደ ሀገራችን የሚገባው ገንዘብ በጣም በከፍተኛ ደረጃ ቀንሷል። በከፍተኛ ደረጃ ቀንሷል እና ኢኮኖሚው ከፕራይመሪሊ ፖለቲካ ሚስማኔጅመንት ጋር በተያያዘ የሀገር ውስጥ ንግድ እንዲቀንስ፣ የሀገር ውስጥ ፕሮዳክሽን እንዲቀንስ፣ የሀብት እንዲባክን፣ ለልማት መዋል የነበረበት ገንዘብ ለጦር እንዲውል እንዲሁም ደግሞ ከውጭ ማግኘት የሚገባን የልማት እና የሰብአዊ ድጋፍ በከፍተኛ ሁኔታ እንዲያሽቆለቁል በመሆኑ ኢኮኖሚው በገደል አፋፍ ላይ ደርሷል። እንደምናየው የኑሮ ውድነት፣ ኢንፍሌሽን፣ የፋብሪካዎች ትንሽ በጣም የኛ የማኑፋክቸሪንግ ሴክተር በጣም ትንሽ ነው። እሱም ራሱ የውጭ ግብአት ከውጭ የሚያመጣውን ግብአት ከማጣቱ የተነሳ በአብዛኛው የተዘጋ ነው። በአጓ ጋር ያጣነው አለ። ሁሉም ነገር ስናየው ኢኮኖሚው ክፉኛ ተጎድቷል። ይሄንን ዋይት ዋሽ ማድረግ አያስፈልግም። ምክንያቱም ኢኮኖሚ ወደቀ ማለት ፖለቲካውን መልሰን ፊክስ ለማድረግ እድል አይኖርንም። ኢኮኖሚው እየወደቀ በሄደ ቁጥርና የስራ አጡ ቁጥር እየሰፋ በሄደ ቁጥር ለጦርነት ግብአት እየሆነ ነው የሚሄደው። ጦርነት እየተባባሰ ነው የሚሄደው። ይህ ስለሆነ የኢኮኖሚውን ችግር ለመፍታት አንደኛ ለጦርነት የምናወጣውን ወጪ ለመቀነስ፣ በጦርነት የሚወድመውን ንብረት ለመቀነስ፣ የሀገር ውስጥም ሆነ የውጭ ንግድን ለማፋጠን፣ የሀገር ውስጥ ልማት ምርታማነትን ለመጨመር፣ የውጭ ሀገር ገንዘብ እንዲፈርስልን ከፈለግን መነሻው አንድና አንድ ነው። ፖለቲካችንን ማስተካከል አለብን። ፖለቲካችንን ለማስተካከል ወደ ጠረጴዛ ዙሪያ መምጣት አለብን። ወደ ጠረጴዛ ዙሪያ ለመምጣት ደግሞ ጦርነት ማቆም አለብን። ማንም ይሁን ማን ይሄ ጦርነት ካልቆመ ይሄን ህዝብና ይሄን ሀገር እታደጋለሁ ብሎ ማሰብ የዋህነት ነው። ጦርነቱን ካላቆምን the economy will continue to bleed በተለያየ መልኩ በጦርነት በምናወጣው ወጪ፣ በጦርነት በምናጣው የምርታማነት እድል፣ በጦርነት በምናጣው የንግድ እድል ኢኮኖሚው ከስር ተቀደደ የጤፍ ኩንታል የሆነ ነው ይሄድ ያለው። we are bleeding, the economy is bleeding daily። ያ ብቻ አይደለም። ባለፉት 2-3 ዓመታት የሀገሪቷ ኢኮኖሚ የገባበትን ኪሳራ ለመጠገን ማሲቭ የሆነ የውጭ ሀገር ገንዘብ ያስፈልጋል። የውጭ ሀገር ድጋፍ ያስፈልጋል። ማሲቭ ቢሊየንስ ያስፈልጋል። ጦርነቱ ቢቆም ራሱ የውጭ ድጋፍ ካላገኘን ተመልሰን ይሄን ኢኮኖሚ ተመልሶ ቆሞ እንዲሄድ ማድረግ አንችልም። ጦርነቱ ካልቆመ ግን ጦርነቱ እስካልቆመ ድረስ የውጭ ድጋፍ የማግኘት እድላችን በጣም ዝቅተኛ ነው። የተወሰነ ብናገኝ ራሱ ጦርነቱ እስካልቆመ ድረስ ከታች በተቀደደ ጋን ላይ ከታይ በተበሳ ጋን ላይ ውሃ ከላይ እንደመጨመር ነው። ተጨምረው ላይ ይፈሳል። ስለዚህ ጦርነቱን በማቆም ወደ ሪኮንስትራክሽን አገራችንን መልሰን ወደ መገንባት ኢኮኖሚ መልሶ እንዲረጋጋና
እንዲያንሰራራ ለማድረግ የኑሮ ውድነቱ እንዲረግም ለማድረግ እድል ይኖረናል። ያ ማለት ጦርነቱን አቁም ማለት ከስር እንስራውን ከስር ሸፈን ነው ዘጋ ነው ማለት ነው። ያ ብቻ አይደለም ከላይ የሚመጣውን እድል ከፈተነለት በተለይ በእርዳታ በድጋፍ በብድር የሚመጣውን ገንዘብ እንዲመጣ ማድረግ እንችላለን። አሁን እየተሰጠን ያለን በጣም ሊሚትድ የሆነ ለሰብአዊ መብት ይሁን በጣም ሊሚትድ ይኸውልህ አሁን ይመጣልን የተወሰነ ሜቢ $300 ሚሊዮን ምናምን ሊሆን ይችላል ካለው የኢኮኖሚ ታለው ካለው የሁማኒቴሪያን ኒድ ሰብአዊ ፍላጎት አንፃር ራሱ በጣም ትንሽ ነው። ኢኮኖሚውን ደግሞ በሰብአዊ እርዳታ መልሰን ልናቋቁም አንችልም። ማሲቭ የሆነ ቤል አውት ያስፈልገናል። ማሲቭ የሆነ ሪኮንስትራክሽን መልሶ ግንባታ የሚያስፈልገን በጣም ትልቅ ገንዘብ በተለይ ከምዕራቡ ዓለም ያስፈልገናል። ይሄን ለማግኘት ደግሞ ጦርነቱን ማቆም ብቻ ሳይሆን ወደ ጦርነት እንደማንመለስ ማስረገጥ ማሳመን መቻል አለብን። ስቴፕ 1 ጦርነት ማቆም አለብን። ሁለተኛ ወደ ፖለቲካዊ መፍትሄ ወደ ድርድር በመግባት በቃ ከእንግዲህ በኋላ የምትሰጡን ገንዘብ አናባክነውም አናቃጥለውም ለልማት ለእድገት የምትሰጡን ገንዘብ ለጦርነት አናውልም ለማዋል ላናውል ቃል እንገባለን። ቃላችንን ደግሞ ይሄው በተጨባጭ እናሳያለን ብለን ማስረገጥ መቻል አለብን። ይሄን ካደረግን ከስር የሚፈሰው እንዘጋለን፣ ከላይ የሚመጣልንም ለመፈት እድሉ ይኖረናል። ይሄ ወሳኝ ይመስለኛል። ብዙ ጊዜ በሰላማዊ ትግል ስልት የመረጣችሁ ፖለቲከኞች ወይም የፖለቲካ ድርጅቶች ላይ የሚቀርበው ወቀሳ አንድ አንገብጋቢ ጉዳይ አንስተው በዛ ጉዳይ ላይ መግለጫ ከመስጠት ያለፈ ነገር አይሰሩም የሚል ነውና አሁን በደንብ ምን ያህል አስፈላጊ እንደሆነ ጦርነት ማቆም ከዛው ሐቀኛና እውነተኛ ብሔራዊ ምክክር ማድረግ ምን ያህል አስፈላጊ እንደሆነ በሚገባ ያስረዳን ይመስለኛል። ግን ይሄንን መንግስት ይሄንን አማራጭ ወስዶ እንዲተገብር ለማድረግ ከመግለጫና ከማሳሰቢያ ያለፈ ልትሰሩ የምትችሉት ነገር አለ ወይ ለመስራት ያሰባችሁት ነገር አለ ወይ? እንግዲህ ያለፉት 6-7 ዓመት የሰላማዊ ትግልን ጥቅም የጦርነትን ጥቅም በደንብ አሳይቶናል። እሱ ላይ ክርክሮስ መግባት አያስፈልግም። በተለይ መንግስት በጦርነት ማትረፍ ሳይሆን መክሰር እንደ መንግስትም እንደ ሀገርም መክሰር እንጂ ምንም ጥቅም እንደሌለው በተጨባጭ ተረድቶታል ብለን እናስባለን። እኛ መስራት የማንፈልገውና መስራት የምንችለውን የምንፈልገውን ማስረዳት ይፈልጋል። እኛ የሀገራችን ችግር አካል መሆን አንፈልግም። እንደ ጀዋር የዚህ ጦርነት አካል መሆን አንፈልግም። the minimum we can do for this country ዝቅተኛው ለዚህ ሀገር የምናደርገው ኮንትሪቢዩሽን የጦርነት አካል አለመሆን ነው ለኛ ሚኒመም። እስር ቤትም እያለን ከዛ በኋላ የተለያዩ ቡድኖች እንድንገፋቸው ይፈልጋሉ። ሚኒመም ማንኛውንም ጦረኝነት አንደግፍም። በተቻለ መጠን ይዘንል ወደ ጦር ያስገቡ ሌጂቲሜት ጉዳዮች የሉም ማለት አይደለም። በጦር ያገራችን ችግር በጦርነት አይፈታም ብለን እናምናለን። ለጦርነቱ ኮንትሪቢዩት ማድረግ አንፈልግም። ወለ ጦርነቱን ግጭቱን የሚያባብስ ምንም አይነት እርምጃ መውሰድ አንፈልግም። በተለያዩ መንገዶች ያለውን ሌቨሬጅ በመጠቀም ጫና እናደርጋለን። በዲፕሎማሲያዊ መንገዶች በተለያዩ መንገዶች በምንችለው መጠን ባለን ዕውቀትና ብቃት ባለን ተሰሚነት በመንግስትም ላይም ሆነ በሌሎች አካሎች ላይ ጫና በመፍጠር ወደ ሰላም እንዲመጡ እየሰራን ነው፣ እንሰራለን። ወደፊትም ማንንም ከኛ መጠበቅ የሌለበት ግን የጦርነት አካል እንድንሆን ነው። ማንሆን ነው የጦርነቱ አካል መሆን አንፈልግም። የሰላም ፕሮሰሱ አካል መሆን እንፈልጋለን፣ መሆን እንችላለን። ለሰላም ፕሮሰሱ ሲግኒፊካንት የሆነ ኮንትሪቢዩሽን ማድረግ እንችላለን። ጦርነት ሲጀመር እኮ ሁሉም ፓርቲ ዘሎ የጦርነት ወይ በግራ ወይ ቀኝ ቆሞ የጦርነት ቲፎዞ ሆኖ እጁን ሲመታ በሳት ላይ ቤንዚል ሲያርከፈክፍ ጦርነት መደገፍ በጣም ተቀባይነት ያለውና ክብር የሚያሰጥ በነበረበት ወቅት እኛ አቋም ወስደን ጦርነት አንደግፍም፣ ጦርነቱ መቆም አለበት፣ በጦርነት መፍትሄ አይመጣም፣ በጦርነት የሚደመሰስ ኃይልም የለም፣ በጦርነት የሚነግስ ኃይልም የለም፣ የሚያዋጣን ሰላም ነው ብለን አቋም ወጣናል። we were vilified ከፍተኛ እርግማን ከፍተኛ ውርጅብኝ የወረደብን
but we were vindicated at the end መጨረሻ ላይ ድርጅታችን አመራራችን ከፍተኛ ጫና ከፍተኛ ወከባ ደርሶበታል ታስረናል ነገር ግን መጨረሻ ላይ እኛ ወዳለው ነው ያገርቱ ያመጣቸው ስንት ወጣቶችን ካስፈጁ በኋላ ስንት ንብረት ከወደበ በኋላ ከዓለም ከተገለልን በኋላ ፋይናሊ ወደ እንትን የተመለስነው ወደ ድርድሩ የተመለስነው ስለዚህ እኛ እንደ ፖለቲካ ድርጅት የሰላም መንገዶችን የሰላም መፍትሄዎችን ለሁሉም አካል እንነግራለን አገራችን ውስጥ ላሉ ተፋላሚ ኃይሎች እንዲሁም ደግሞ በአገራችን ላይ ጫና ላላቸው ኃይሎች እንሰብካለን እንነግራለን በዛ መልኩ ጫና በማድረግ ኮንትሪቢዩት እናደርጋለን ብዬ ነው ማስበው በቅርቡ በተካሄደው የኦፌኮ ጠቅላላ ጉባኤ ላይ የፓርቲያችሁ ምክትል ሊቀመንበር ሆነ ተመርጠሃልና እንዴት ነው ከአንድ ኢንዲፔንደንት አክቲቪስትነት ወደ ፓርቲ ዲሲፕሊን እና ፓርቲ ስራ መምጣት እንዴት አገኘኸው ወደ ፓርቲ የመግባትህ ዓላማስ ምን ነበር እንደው ይጸጽታልስ ወይ ነፃነት ተገደበ ብለህ ታስባለህ ሽግሩ ከባድ ነው ነፃ ሆኖ ሁሉ ነገር መናገርና ማንሉ ነገር መጻፍ ከዛ ግን በፓርቲ ፕሮግራም በፓርቲ ዲሲፕሊን ታንጾ መሄድ ሉጋም ያረጋል ስለዚህ ፈታኝ ነበር ደግነቱ በሽግሩ ወቅት እስር ቤት ስለነበርኩ ብዙ ማኖችን ከመንካት የዳንኩ ይመስለኛል ያው ደሞ ከበቀለ ጋር ስትታሰሪ ብዙ ነገር ያለማመዳል እና ከሱ ጋር መታሰሬ ሽግሩን መታሰሬ እንዲሁ ነው ከበቀለ ጋር መኖሬ ሽግሩን ስሙዘር አድርጎታል አይ ቲንክ አሁን ሞር ወደ ፖለቲከኛ እየተቀየርኩ ያለ ይመስለኛል መግባቴን አልጸጸትም በተለይ ደግሞ ለኦሮሞ ህዝብ እንዲሁ ነው ለሀገራችን ሁሌ ሽግር እናመጣለን 74 አምተናል 91 አምተናል አሁን 2018 ላይ ለውጥ አምተናል ለውጡ ሁሌ ይጨናገፋል ይተላፋል ለምን ብለን ስናይ ያ ለውጥ በመጣበት ወቅት የሚፈጠረው ፓወር ቫኪዩም የሚመጣውን አድሚኒስትሬቲቭ ቫኪዩም ሊሞላ የሚችል ድርጅታዊ ዝግጅት ባለመኖሩ ነው ያን ቫኪዩም ከዛ ስተት መማር መቻል አለብን ስለዚህ ያን ሽግግር ሊመራ የሚችል ያን ሽግግር አካታች በሆነ የተረጋጋ በሆነ የፖለቲካ ምህዳር ለመፍጠር የሚያስችል ቅድመ ዝግጅት ያስፈልጋል ስለዚህ ወደ ድርጅት የገባሁት በበኩሌ እንደዛ አይነት አደረጃጀት እንደዛ አይነት ድርጅት ለመመስረት በፖሊሲም በዲጂታል ማዋቀርም በስትራቴጂም ፎርወርድ ሉኪንግ የሆነ ፖለቲካል ፓርቲ ማጠናከር ያስፈልጋል ለዛ ሚና መስጠት ይኖርብኛል ብዬ ያለኝ ዕውቀት ብቃት ተሰሚነት ይዤ በመግባት ካለኝ አመለካከት ጋር የሚቀርብ ፖለቲካ ድርጅት በማየት ነው ወደዛ የገባሁት ትክክለኛ ውሳኔ ነው ብዬ ነው የማምነው ወደፊትም በዚሁ ጠንካራ የፖለቲካ ድርጅት ወደ መመስረቱ ላይ እየሰራን ነው እየተሳካልን ነው ቻሌንጁ እንዳለ ሆኖ በጠበበ የፖለቲካ ስፔስ ውስጥ እንዳሰብነው በፍጥነትና በስፋት ለመስራት ከባድ ነው ሆኖም ግን እየሞከርን ነው ምንም ቀር የሚለኝ የለም ወደፊት በመንሰራው ለህዝባችንና ለሀገራችን የሚመጥን ህዝባችንና ሀገራችን የሚመጥን ከአመራር አንስቶ በዲጂታል ማዋቀር በፖሊሲና በስትራቴጂ የሀገራችን ህዝብ ያለበትን ችግር ሊፈታ የሚችል ሊቀርፍ የሚችል ድርጅት መገንባት ይገባናል ብለን እሱ ውስጥ እየተሳተፈን ነው እኔና የትግል ባልደረቦቼ በፓርቲው ውስጥ ያለን ሰዎች በዚህ ላይ የተቻለንን እየጣርን ነው ብቻችን የምናደርገው ሳይሆን ከሌሎች ኃይሎችም ጋር እየተባበርን የምንሰራ ይሆናል ፐርሰናል ጥያቄ ልጠይቅህ በቅርቡ ከሀገር ወጥተህ ነበር የተለያዩ ቦታዎች ሄዳል ኡምራ ላይ አይተናል ኬንያም ላይ አይተናል በቅርቡ ስለ ጉዞ የጉዞ ዓላማ ምን ነበር ማንና አገኘ ሚለው እንዳለ ሆኖ በምን ፓስፖርት ነው የሄድከው ጀዋር ኢትዮጵያ ይሆን እንዴ እንደምታውቀው የአሜሪካ ፓስፖርት መልሼ ነበር ያኔ
ለምርጫው አሁን ከወጣው በኋላ ተሰጥቶኛል። አይ ቲንክ የአሜሪካ ፓስፖርት ለማግኘት ወደ 3 ወር ነው የፈጀብኝ። ኢትዮጵያን ለማግኘት 2 ዓመት ነው የፈጀብኝ። ያም ሆነ ይህ ግን በዛ ላይ እኔ ብዙ ቅሬታ ማቅረብ አልፈልግም። የሀገራችን ከገባችበት ኪሳራ በህዝባችን ላይ ከደረሰው አሰቃቂ ጉዳት አንፃር የኔ መታሰርም ሆነ የፓስፖርት ጉዳይ አጀንዳ መሆን ያለበት ጉዳይ አይደለም። በኢትዮጵያ ፓስፖርት ነው ትራቭል ማደርገው። ወደ ኡምራ የሄድኩት እስር ቤት በነበርንበት ወቅት ሁሉም ህዝብ ሙስሊሙም ክርስቲያኑም ዋቄፈታውም ሁሉም በጣም ሲጸልይልን እንደነበረ እናውቃለን። ስለዚህ በተቻለ መጠን እኔም ልክ እንደነሱ የነሱ ጸሎት ስለተሰማ ፈጣሪ ለማመስገን ነው ወደዛ ሄድኩት። ኬንያ ለፐርሰናል ጉዳይ ነው ሄድኩት። በአጋጣሚ ግን ሰዎችን አግኝቼ ያው እንደምታውቀው ሀገራችን ላይ ተጽዕኖ ያላቸው ብዙ ኢንተርናሽናል ድርጅቶች ሌሎችም በጦርነቱ ጉዳይ ወደዛ ገብተዋል። በራሱ በኢኮኖሚያችን ላይ ጫና የፈጠረ ፊንፊኔ የአህጉሩ ሀብ ነበረች ለዲፕሎማቶች። አሁን ግን ወደ ናይሮቢ ብዙዎቹ የገቡበት ሁኔታ አለ። ስለዚህ ለማዳመጥም ቅድም መጀመሪያ ላይ እንዳልኩት አንዱ አላማዬ ባለፉት 6 ወራት ያስለኛል ከተለቀቁ አንዱ አላማዬ ማዳመጥ ነው እና ለማዳመጥ የነሱ ፐርስፔክቲቭ በተለይ ደግሞ በሁማኒቴሪያን ላይ በተለያየ ነገር ላይ የሚሰሩ ድርጅቶች ይዛ ስላሉ ከነሱም ጋር ባለኝ እድል የሄድኩት ለግለሰባዊ ጉዳይ ነው። ነገር ግን እድሉን ተጠቅሜ እዛ አካባቢ ካሉት ሰዎች ጋርም ለመወያየትና ነገሮችን ለመገንዘብ ረድቶኛል። ግን እንደተባለው ሌሎች ፖለቲከኞች ጋር አልነበርኩም ወይ ደግሞ ሌሎች ጉዳዮች ጋር እመኛለሁ። የተለያዩ የሀገራችን የፖለቲካ አመራሮች ጋር ተወያይተን ችግር መፍታት ብንችል ደስ ይለኛል። እኔ ማንኛውም በሀገራችን ውስጥ የሚንቀሳቀስ የፖለቲካ አመራር ምሁር ጋር ተገናኝተን የሀገራችን የገባችበትን መጠነ ሰፊ ችግር ለመፍታት ከተጠቀመ ድረስ ከማንኛውም ጋር ለመገናኘት አልቦዝንም። እድሉን ባገኘው ጊዜ ሁሉ እጠቀምበታለሁ። ስለዚህ ናይሮቢ ውስጥ የተደረገ ድርድር አልነበረም? የለም። ወደፊት ቢኖር በጣም ደስተኛ ነኝ። ካለ ደግሞ ቀድሞ ከሚሰለፉት ውስጥ ሆናለሁ። እስክጋበዝ ራሱ አልጠብቅም። ከመታሰርህ በፊት በጣም ብዙ ጊዜ ስትናገርም ስትጽፍም ትኩረት ያልተሰጡ ንግግሮችህ ከዛ በኋላ ግን በሂደት እውነት እየሆኑ የመጡ እንዴ ጀዋር ብሎ ነበር ይሄንንም ተናግሮ ነበር እየተባለ በጣም ብዙ ቪዲዮዎች እየወጡ ራሱ ካምፔን ይደረግ ነበር። ታስረህ በሰማነው ኖሮ እንዴ ይሄንንም ነግሮ ነበር ይሄንንም ሆኖ ነበር ይባል ነበርና የኢትዮጵያ ፖለቲካ ላይ በጣም አኩሬትሊ ፎርካስት ከሚያደርጉ ወይም ከሚተነብዩ ፖለቲከኞች ግንባር ቀደሙ ሆነሃልና አንደኛ የዛ ነገር ውጤቱ ምንድነው? ንባብ ነው? ኤክስፒሪየንስ ነው ወይስ ሱፐርናቹራል ፓወር ነው? ይሄንን እንድትመልስልኝ ፈልጋለሁ። ሁለተኛ ደግሞ ያንን ክሬዲትህን ተጠቅመ ከዚህ በፊት የተናገርካቸው ወይም ሀገራችን ላይ ሆናል ያልካቸው ትንበያዎች ለእውነት እንደመቅረባቸው ከዚህ በኋላስ ምን ይታያል? ወዴት እየሄድን ይመስልሃል? እንግዲህ ወደፊት እንደተነቁል ከፈለሽ ያው ጣን ይዘሽ መምጣት አለብሽ። ጣን ይዘሽ ስለመጣሽ እሱን ያው መዝለል ግዴታ ነው የሚሆነው። ስለ ድሮ እንግዲህ እኔ ከልጅነቴ ጀምሮ ነው ፖለቲካ ውስጥ ገባሁት። በጣም ሰፊ ጊዜ በመውሰድ የሀገራችን ፖለቲካዊ ማህበራዊ ጉዳዮች ፎርማሊ በዩኒቨርሲቲዎች ኢንፎርማሊ ደግሞ በንባብ በፖለቲካ ውስጥ ለረጅም ጊዜ ከተሳተፉ ሰዎች ጋር በመወያየት ጥሩ ግንዛቤ ማክሰም የቻልኩ ይመስለኛል። ከዛ ጋር ተያይዞ ደግሞ በዩኒቨርሲቲዎች ውስጥ የፖለቲካ ንድፈ ሀሳቦችን፣ ቲዮሪዎችን፣ ኬዝ ስተዲዎችን በስፋት ነው የተማርኩት። በሰፊው ኦብሰስድ ሆኜ ነው ሳነብ የነበረው የስረዳ አጠና የነበረው። ያ ብቻ ሳይሆን ከኛ ልንማርባቸው የሚገባ ሀገሮችን ኢስተርን ዩሮፕ፣ ሳውዝ ኤዥያ፣ ላቲን አሜሪካ በመሄድ በክላስሩም ውስጥም ሆነ በላይብራሪ ሳያቸው የነበሩ ጉዳዮችን በአካል በመገኘት ለመረዳት ችዬ ነበር። ስለዚህ የኢትዮጵያንም
በዓለማችንም ከኛ ጋር የሚቀራረቡ ሀገራትን በስፋት ነው ያጠናሁት። ብዙ ጊዜ እዚህ ሀገር አንድ ልክኛ ዩኒክ ይሆን እኛ ያለንበት ችግር እኛ ያለንበት ኮምፕሌክስ ችግር ሌላ ሀገር እንደሌለ እንረዳለን። ስለዚህ ሌሎች ሀገሮች የገቡበትን ችግር ስንደግመው እናያለን። ስለዚህ እነዛን ሀገሮች በመረዳት ብዙ ነገሮች መቅረፍ ይቻላል። ብዙ ችግሮችን እንደውም ደግሞ ብዙ ነገሮችን በደህናው መልኩ መስራት ይቻላልና አንዱ አይ ቲንክ በኔ አናሊሲስ ወይም ደግሞ ትንታኔ ውስጥ ለእውነታ ቀረብ ያሉ ነገሮችን ማለት የቻልኩት አንደኛ ከልጅነቴ ጀምሮ ሌላ ኖሮኛ ያውቃል ኑሮ በሙሉ ገና ከልጅነቴ ጀምሮ ፖለቲካ በመሆኑ እና አዛኖ እኔ ከልጆች ጋር አልነበረም ጫውተው ከሽማግሌዎች ጋር ነው ቁጭ ብዬ ሳዳመጥ የኖርኩት። ትምህርት ቤትም እያለሁ ጓደኞቼ አብዛኞቹ ትልልቅ ሰዎች ናቸውና በአጠቃላይ ኦብሰሽኑ እና ለመረዳት የነበረኝ ፍላጎት ጥሩ ግንዛቤ እንዳገኝ ያደረገ ይመስለኛል። ግን ደስተኛ አይደለሁም። በዚህ ብዙ የሰጋኋቸው ነገሮች ብዙ የፈራኋቸውና ለማስቀረት የሞከርኳቸው ጉዳዮች ተፈጽመዋል። ስለዚህ መተንበይ በመቻሌ ደስተኛ አይደለሁም። ምን ነው ባላልኩ መላቸው ብዙ ነገሮች አሉ። ጥቁር ምላስ አለው ነው ለሚያለው እዚህ ሀገር እና አንዳንዴ ጥቁር ምላስ ነው እንደ ያለኝ ወደ ማለት የሄድኩበት ሁኔታ ነው ያለው። ብዙ ድሎችን እኮ ነው እንትን ያለግነው አሁን ወደ ኋላ ሂደት አድርጌ ሳየው የሰላማዊ ትግሉን ዲዛይን ስናደርግ የጂን ሻርፕን ቲዮሪ ካጠናን በኋላ ቅድም እንዳልኩት እንደ ኬዝ ስታዲ ወደ ኢስት ዩሮፕ ነበር የሄድኩት እና ኢንስፓየርድ የሆነው ሁላችንም በከለር ሪቮሉሽን ነበር። እንዴት በህዝባዊ አመጽ በህዝባዊ ትግል ከአምባገነን ስርዓት ወደ ዲሞክራሲ እንሸጋገራለን የሚለውን ነው። በዛ ነው ዲዛይን ያደረግነው። ያን እያደረግን እየተዘጋጀን እያለን ወደ 2011 አካባቢ የአረብ ስፕሪንግ መጣ እና የአረብ ስፕሪንግ መምጣቱ በጣም ኢንስፓየር አደረገን እኛም ወደ ትግል እንድንገባ። ግን ሳይቆይ እንደታሰበው የህዝባዊ አመጽ የስርዓት ለውጥ ብቻ ሳይሆን የእርስ በርስ ጦርነት እንደሚያመጣ አየን። ከቱኒዚያ በስተቀር የመን፣ ሲሪያ፣ ሊቢያ ወደ እርስ በርስ ጦርነት ሲገቡ ግብጽ ወደ ኦቶሪታሪያን ሲስተም ነው የተመለሰችው እና ፖዝ እንድናደርግ ነው ያደረገን። ወደ ኋላ ፖዝ እንድናደርግና ለሁለት ዓመት ወደ ኋላ ገፍተን ፕሮባብሊ ከሬጂም ቼንጅ ይልቅ ሃንቲንግተን ወደሚለው ሪፎርም ትራንዚሽን ሪፎርም ማድረግ ይሻላል ብለን ይሄን ነውና አንዳንድ ነገሮች ከሌላ ሀገር ስናይ ልናስቀራቸው የምንችሉ ነገሮች አሉ። አልቲሜትሊ ብዙም ማለት ይቻላል ግን የተረዳው መስለኝ ይሄን ነገር መረዳቴ ደግሞ ብዙ እንድናገር አደረገኝ። ብዙ መናገሬ ደግሞ አንዳንዴ የራሴን ቪዲዮዎች አንዳንዴ ክሊፕ ሰው ሲልክልኝ በጣም አሳቀቃለሁ በማለቴ እነዛ ነገሮች ተከስተው በማየቴ በጣም ነው ማዝነው። ባላልኳቸው ምላቸው ብዙ ነገሮች አሉ። አሁንም ባላልኳቸው ብለህ እንድትል አይደለም ግን ያለንበትን ብዙ የሀገራችን ፖለቲካ ወቅታዊ ሁኔታ በደንብ አንስተን እያየን ነው። ግን በቀጠናው ያለው ፖለቲካም በሀገራችን ውስጥ ያለውን ፖለቲካ በብዙ መልኩ ይወስነዋል። በርካታ ሀገሮች እጃቸው አለ እኛ ሀገር ውስጥ ያለው ሁኔታ ላይና ከሱ ጋር ያይዘህ ዌይ አውት ይታያል ወይ ለኢትዮጵያ ምንድነው የሚታይ የሚለው ነገር የተወሰነ ብትለን ደስ ይላል። ጠቀስ ያደረከውን የኮምፕሌክሲቲውን አፕሪሼት ማድረግ አስፈላጊ ነው። እንግዲህ ያው እስር ቤት እያለሁ ብዙ አንብቤ ነበርና አንዱ የተረዳሁት ነገር የድሮ እርስ በርስ ጦርነቶችና የአሁን እርስ በርስ ጦርነቶች ውጤታቸው የተለያየ ቢሆን ነው። ምክንያቱም በድሮ እርስ በርስ ጦርነት ፕሮባብሊ ፕሪ 2000 ፕሪ 1990 ፓርቲኩላርሊ ፕሪ 1991 የነበሩ ጦርነቶች የእርስ በርስ ጦርነቶች የተሳታፊው መጠን ውሱን ነበር። በአንድ ሀገር ውስጥ አንድ መንግስትና ሜቢ አንድ ሁለት አማጺ ነበር የሚዋጋው። እንደዛ አይነት ግጭቶች ቢረዝሙም በአንድ ወገን አሸናፊነት ሲጠናቀቁ አዲስ መንግስት ይመሰረታል፣ አገር ይቀጥላል።
በአገር ውስጥ የአገር ውስጥ ተሳታፊዎች ዶሜስቲክ አክተርስ ምንላቸው ወይ ደግሞ ዶሜስቲክ ኢንተርፕሪነርስ ምንላቸው ውስን ናቸው። እንደዚሁም ደግሞ ኤክስተርናል አክተርስ ወይ ደግሞ ኤክስተርናል ስፖንሰርስ ምንላቸው ደግሞ ውስን ናቸው። በኮልድ ዋር ጊዜ ብትወስደው ለምሳሌ ኢትዮጵያ ስትወስድ መንግስት አለ፣ ኢፒኤልኤፍ አለ፣ ቲፒኤልኤፍ አለ፣ ኦነግ አለ፣ ውስን ነበሩ። ኤክስተርናል ስፖንሰሮችም በአንድ ወገን ሶቪየት አለ፣ በአንድ ወገን ደግሞ አሜሪካኖቹ ነበሩ። ስለዚህ ሊሚት ነበረ። አሁን እንደዛ አይደለም። አሁን የዶሜስቲክ አክተሮቹ ራሱ ሊሚትድ ቢሆኑ ኢቨንቹዋሊ መልቲፕላይ ያደርጉ ነው የሚሄዱት። ምክንያቱም የባይፖላር ወርልድ አይደለም ያለነው፣ ሁለት ኃይሎች ያሉበት ሳይሆን መልቲፕል የሆኑ ሪሶርስ ያላቸው በጂኦፖለቲካል ኢንፍሉዌንሳቸውን ለመጨመር የሚፈልጉ ሪሶርስ ያላቸው አክተሮች ተፈጥረዋል በዓለም ላይ። ስለዚህ አንድ ግጭት የህዝብ ጦርነት ወይም ደግሞ ሲቪል ዋር ሲጀመር በመንግስትና በአንድ ሁለት አማጽያን መካከል ሲጀመር እንደድሮ ወይ አንድ ወይ ሁለት መንግስታት አሉ በግራና በቀኝ የሚገቡት ማአት ስፖንሰሮች ይገባሉ። ማአት ስፖንሰሮች ስለሚገቡ አገር ቤት ውስጥ ያሉ ተዋናዊ ቁጥርም እንደዛው እየጨመረ ይሄዳል። ምክንያቱም ሪሶርሱ ይኖራል ማለት ነው። እና ኬርፉሊ ስታየው ሊቢያ ለምን እንደሌላ ሀገር አሁን በሌላ ሀገር ውስጥ ቢሆን ኖሮ መንግስትና አንድ አማጺ ሁለት አማጺ ይሆናል። በዚህ ጊዜ ውስጥ አሸናፊ የሚታወቅበት ሲሪያም እንደዛ ነበር የሚሆነው፣ ደግሞ የመን እንደዛ የሚሆነው። አሁን ግን አንደኛ የውጪ ስፖንሰር ቁጥር እየጨመረ መሄድ በሀገር ውስጥም ውስብስብ ዌቭ የሆነ አክተሮች እንዲጨመሩ እያደረገን የመጣው። ድሮ ለምሳሌ አንድ ወይ መንግስትና አንድ ወይ አማጺ ካለ ማደራደር ትችላለህ፣ ወይም ደግሞ አንዱን ደግፈህ አንዱን መለመጥ ትችላለህ። አሁን እንደዛ አይደለም። አሁን ፕሪንሲፓል የሆኑት ዋና ተፋላሚዎች ራሱ እንታረቅ ቢሉ ከኋላቸው ያሉ ስፖንሰሮች ብዙ ስለሆኑ እነሱ አይስማሙም። እነሱ እስካልተስማሙ ድረስ ጦርነቱ አያልቅም፣ መልቲፕላይ እያደረገ ነው የሚሄደው። ለስቴክስ የመንን ብንወስደው ለምሳሌ የሁቲዎቹና የሌላው የመንግስት አካል ሲዋጉ ነበር። ከነሱ በኋላ በዚህ ሳውዲ በዚህ ኢራን ይኖራል። ከነሱ በኋላ ደግሞ ሌሎች ትልልቆች አሉ። ስለዚህ የየመን ተፋላሚ ኃይሎች ሁለት ነበሩ ድሮ። ሁለቱ ሲፋለሙ እንታረቅ ቢሉ ራሱ ስፖንሰሮቹ እስካልተስማሙ ድረስ አይታረቁም። ሊታረቁ ቢፈልጉ ራሱ ለአንደኛው ተፋላሚ ሌላ ተጻራሪ ከጎኑ ይፈጠርለታል። አሁን እኮ ኮንፍሊክት ማፕ አድርጋለሁ ብለ የሲሪያን ወይም የየመንን የሊቢያን ብታየው ከማጋ እንደሚዋጋ ከማጋ እዚህ ጋር ይሄን የሚደግፈው በዛ ጋር ሌላውን ሲወጋ ታየዋለና ለመፍታት በጣም የሚያስቸግር ዌቭ ነው የሚፈጠረው። ኢትዮጵያኖች ይሄን እንዲረዱ ፈልጋለሁ። we really have to be very careful። ኦሬዲ ብዙ አጎራባችም ሆኖ የሩቅ የሆኑ ኃይሎች በተለያየ መንገድ ገብተዋል። ምክንያቱም ጦርነትን ዶሜስቲክሊ ልትዋጋው አትችልም። በተለይ በአሁኑ ዘመን ለመሳሪያም ሆነ ለፖለቲካ ድጋፍ ስንል እናስገባለን። ብዙ የፖለቲካችንን በርዘክተን መፍታት አለመቻላችንን ብዙ የውጭ ኃይሎች እጃቸውን አገራችን ውስጥ እንዲሰዱ አድርገናል። እነኚህ እጆች እንዲሰበሰቡ ከተፈለገ እጃቸው የበለጠ እየረዘመ የሀገራችን ተፋላሚዎች ቁጥር እየጨመረ እንዲሄድ ካልተፈለገ አሁን እየተፋለሙ ያሉት ቡድኖች በፍጥነት ወደ ድርድር በመግባት የነዚህን የውጭ ኃይሎች እጅ ማሳጠር ካልተቻለ ከባድ ነው። ያ ብቻ አይደለም። አንድ ደስ የሚል ነገር አለ። አትሊስት እስካሁን ካየኋቸው ውስጥ ብዙዎቹ እስካሁን የተሳተፉ ያሉ የውጭ ስፖንሰሮች ግጭቱ መቀጠሉ አሸናፊ እንደማይኖረው እየተረዱ የመጡና የግጭቱ መቀጠል የሀገሪቷን ብቻ ሳይሆን የራሳቸውንም ጥቅም የሚጎዳ እንደሆነ አብዛኞቹ ነው እያልኩ ያሉት ስለሚረዱ የሰላም ሂደት ውስጥ ለመደገፍ ፖዚቲቭ እንደሆነ አይቻለሁ። ይሄ ግን ሊለወጥ ይችላል። ይሄ ሳይለወጥ በተቻለ መጠን ያለፉ ቁርሾችን ለጊዜውም ቢሆን ወደ ኋላ መመተው ያለፈው ጉዳት የባሰ እየተባባሰ እንዳይሄድ ያለፈው ጉዳትን ለመጠገን
ከከፍተኛ ኪሳራ ራስን ለመከላከል ወደ ድርድሩ መምጣቱ አስፈላጊ ነው። ሎክ እንደዚህ ኮምፕሌክስ በሆነ ሲስተም የዶሜስቲክ ኢንተርፕራይዘርስ እና የኤክስተርናል ስፖንሰሮች ቁጥር እየበዛ በሄደበት ቁጥር ውስጥ ተሸናፊና አሸናፊ የሌለበት እንዲሁም ደግሞ ያለው ስቴት ራሱ ፈርሶ ሚኒ ስቴቶች ለመውጣት እድል የሌለባቸው አይነት ግጭት ነው እያየን ያለ ነው። ኒው ሲስተም ነው ኢመርጅ እያደረገ ያለው። ኮልድ ዋር በአዲስ መልክ እየመጣ ነው። ሪጂናሊ ቀደም ያነሳው ነገር አለ። ዩክሬን ላይ እየተደረገ ያለው ነገር በኢንሾርት ተርም የኢኮኖሚ ችግራችንን እያባባሰ መጥቷል። ብዙ ከውጭ ሀገር የሚገባ እህል ከዛ አካባቢ ከመግባቱ አንፃር ችግር ፈጥሮብናል። ያ ብቻ ሳይሆን ከምዕራቡ ዓለም ሊመጣ የሚችል እርዳታና ድጋፍ ወደዛ መሄዱ ችግር ፈጥሮብናል። ከዛ የበለጠ ግን በምዕራቡና በራሻ መካከል ያለው ፉክክር ወደ ክልላችን፣ ወደ አካባቢያችን፣ ወደ ሪጅኑ እየመጣ እንደሆነ ብዙ ምልክቶች አሉ። ይሄ ወደዚህ መምጣት ኦሮሞ እንደሚለው ጭቶራን ፈንጦ እየሆነ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው እየሆነ ነው ያለው። ይሄ ነገር እየተባባሰ ሳይመጣ በፍጥነት ወደ ሰላም መምጣት ለህዝባችንም ለሀገራችንም የሚበጅ አሁን አትሊስት ትንሽም ቢሆን እድል አለን። የራሳችንን ችግር በራሳችን ለመፍታት የተወሰነ ችግር አለን። የውጪ ስፖንሰሮችም ችግር ለመፍታት አሁን ፈቃደኛ ናቸው። ይሄ ግጭት እየረዘመ ከሄደቁን የኛ አቅምም ለመደራደር ያለን አቅም ስለምንበዛ ማለት ነው ተፋላሚው ስለሚበዛ ለመደማመጥ ያለን እድልም እየቀነሰ ይሄዳል። የውጭ ኃይሎችም ፎክር እየጨመረ ስለሚሄድ አስቸጋሪ ሆነ ነው የምንገባው። ምናልባት ሚስኮት እንዳላረግ በንግግሩ ውስጥ ከሰማሁት ይሄ ነገር አሁን እየሄድንበት ያለነው ነገር ወደ ስቴት ኮላፕስ ወይም ወደ ሀገረ መንግስት መፍረስ ቢያደርሰን ራሱ ከውስጥ የሚፈጠሩ ሌላ ትንሽ ሀገረ መንግስታት ወይም ኔሽን ስቴትስ የማይወለዱበት አይነት እንትን ሁኔታ ውስጥ ነው ያለነው ነው ያልከ ያለው። ያ ነው የኔ ፍራቻ። ኬርፉል እንግዲህ እዛ እስር ቤትም እያለው ባነበብኩበት ከዚህ በኋላ ከወጣው በኋላም የተለያዩ ኤክስፐርቶችን ሳናገር ያየሁት የሲቪል ዋር ኔቸር መለወጡን ነው። የሲቪል ዋር ኔቸር በተለይ የሀገር ውስጥ ዶሜስቲክ ተጫዋች ቁጥሩን በጣም እየሰፋ የውጭ ስፖንሰርም በጣም እየሰፋ ሎክ በኮልድ ዋር ስትወስድ ስፖንሰር ሊያደርግህ የሚችለው ሁለቱ ሱፐር ፓወሮች ናቸው። ሌሎቹም ሀገሮች ቢሆኑ ለሁለቱ ሱፐር ፓወር ተቀጥላ ፕሮክሲ ሆነው ነው የሚደግፉህ። አሁን ግን ኢንዲፔንደንት ሆነው እጃቸውን ለማስገባት የሚፈልጉ ብዙ አክተሮች በተለይ በእኛ ሪጅን ተፈጥረዋል፣ በጣም ተፈጥረዋል። እንደ ኮልድ ዋር ከአፍሪካም ሆነ ከሚድል ኢስትም ሆነ ከኤዥያ ሌላ የሚደግፍ ኃይል ወይ የአሜሪካ ነው ወይ የራሻ ተቀጥላ ነው። አሁን እንደዛ አይደለም። አሁን ራሱን ችሎ የራሱን ጂኦፖለቲካል ጥቅም ለማስደገፍ የራሳቸው እርስ በርሳቸው የሚወዳደሩ ግን ሪሶርስ ያላቸው ስቴቶች አሉ በአካባቢያችን። ኢንተርቪን ሊያደርጉ የሚችሉ ኃይሎች አሉ። ራሻም አሜሪካም ነሰሰሊ የማይቆጣጠሯቸው አሉ ማለት ነው። ይሄ ወዴት ነው የሚያመራው? መልቲፕሊኬሽን ኦፍ ዶሜስቲክ ኮንፍሊክት ኢንተርፕሬነርስ ይፈጥራል። የተፋላሚው ኃይል በበዛ ቁጥር ስትሪም ላይን ለማድረግ ይከብዳል ማለት ነው። ስለዚህ ለምሳሌ ዩጎዝላቪያ ኮላፕስ በምታደርግበት ወቅት ራሱ ዩኒፖላር ዌስቱ ብቻ ነው የነበረው። ዌስቱ ውስጥ ገብቶ ስቴቱን ማስቀጠል ባይችል ራሱ የሚፈጠሩት ሚኒ ስቴቶች በፍጥነት ሼፕ አድርገው የእርስ በርስ ጦርነታቸውን እንዲያበቁ አሁን የዴይተን አኮርድ ብትወስደው ይሄን የተደረገው። አሁን ግን የኢንተርናሽናል ኦርደሩ ለዛ የሚያመች ባለመሆኑ ኢንፋክት አሁን ያለው የዓለም ፖለቲካና የአካባቢው ፖለቲካ ኮንፍሊክትን የበለጠ ፊድ የሚያደርግ የፈለጠ የሚያባብስ እንጂ በሰብናሽናል ግሩፖች ውስጥ ራሱ የተለያዩ ቡድኖች እንዲፈጠሩ እድል የሚፈጥር። ምክንያቱም የውጭ ስፖንሰሮች ብዛት ከመኖሩ የተነሳ ፉክክራቸው በጣም የጦፈ ከመሆኑ የተነሳ ወደዛ የሚያመራ ነው የሚመስለኝና በጣም ነው ፈራው፣ በጣም ነው የምሰጋው። አገር ውስጥ ያሉ ጦርነቶችን በማቆምና ለችግሮቻችን ፖለቲካዊ መፍትሄ በማምጣት የቀጠናው ላይ ያሉትን
ባለድርሻ አካላት ተጽዕኖ መቋቋምና ጫናዎቻቸውን ማስወገድ ወይም መቀነስ እንችላለን እንደ ሀገር እያልክ ነው? በጣም ጠባብ እድል አለን። ሎክ ሃይፐር ኦፕቲሚስት መሆን አልፈልግም ከልክ በላይ። ነገር ግን ከዛሬ ትላንት ይሻል ነበር። ከ2018 2005 ይሻል ነበር። ከ2005 1991 ይሻል ነበር። 1991 ላይ የነበሩት ኃይሎች በጣም ሊሚትድ ነበሩ። ህወሓት ነበረ፣ ኦነግ ነበረ፣ በዚህ ወገን በአማራ ወገን የነበሩ ኃይሎች ነበሩ፣ በጣም ውስን ነበሩ። ያንን እድል ባለመጠቀማችን ነገሮች እየተወሳሰቡ ሄዱ። 2005 ምርጫ ሲካሄድ ያንን የምርጫ ውጤት ዋይዝሊ መጠቀም ቢቻል ኖሮ የተሻለ ሁኔታ ነበር። 2018 ለውጥ መጣ፣ ጎልደን ኦፖርቹኒቲ ነበር፣ ያን መጠቀም አልቻለም። ግን የተዋናዮች ቁጥር ከ2005 እየጨመረ የመጣው 2018 የበለጠ እየጨመረ የመጣው ከ2018 ደግሞ አሁን የባሰ ጨምሯል። የሀገራችን ችግር ውስብስብነቱን ከ91 እስካሁን እየጨመረ የመጣው ችግሮችን ለመፍታት ያለን እድል ደግሞ እየጠበበ ነው የመጣው። ቢጠብም ደግሞ እድል አለ። ከዛሬ ግን ከ2022 ላይ ነው ያለነው። ከ2022 2024 ላይ የበለጠ ነው የሚጠበው። እዚህ ላይ ራሱ ቆም ብለን መነጋገርና መደራደር የምንችል ከሆነ እድሉን ለ2024 25 27 30 እያሰፋነው ልንሄድ እንችላለን። ነገር ግን ልክ እንደ ከዚህ በፊቱ አምባገነናዊነትን እየሞከርን የበላይነትን ለመፍጠር እየሞከርን ተቃዋሚ ኃይልን እንደፈጥጣለን እናወድማለን እያልን የምንሄድ ከሆነ እድሉን እያጠበብን ነው የምንሄደው። እያልኩ ያለሁት ትንሽ ጭላንጭሎች አሉ። በነገራችን ላይ አምና ዲሴምበር እና ኖቬምበር ከነበረው ሁኔታ ዛሬ ይሻላል። ለምን ነው ከዛ ከኖቬምበር እና ከዲሴምበር ዛሬ የተሻለው? የፌደራል መንግስት በጉልበት አንበረክካለሁ አሸንፋለሁ ከሚለው ህወሓትም በጉልበት ፊንፊኔን እቆጣጠራለሁ ከሚለው አይ እስቲ የሰላም መንገድ እንሞክር ወደ ማለት ቀደም እንዳልኩት ገደል ላይ የደረሰውን አውቶቡስ ፍሬም በመያዛቸው undoubtedly ዛሬ ከላስት ይር የተሻለ ነው። because we took the right measures, because we took a positive measure, because ከጦርነት ይልቅ ለሰላም ችግሮችን በጠመንጃ አፈሙዝ ሳይሆን በንግግር መፍታት ይሻላል። ወደንም ባይሆን ሌሎች ፋክተሮች አሉ ወደዛ ያስገቡን። ወደዛ መሄዳችን ዛሬ May 2022 is much better than May 2021. May 2021 ላይ የበለጠ ሜጀር ከወሰደ ለምሳሌ እየተፋለሙ ያሉ ኃይሎች ወደ ተኩስ አቁም እየገቡ ከሄዱ May 2023 ላይ probably ኢንዲያን ሜጀር ከወሰድን በሜይ 2023 ላይ የብሔራዊ መግባባት ንግግሮችን ወደ መግባት እንችላለን ማለት ነው። ያ ደግሞ ለሚቀጥለው ሜይ የበለጠ እድል ይከፍታል። ከዛ ላይ የተባለ መልኩ ግን እንደ ትላንትናው ኦሮሚያ ውስጥ ያለውን ጦርነት እንጨፈልቃለን በማለት መንቀጥል ከሆነ በሰሜን ያለውን ጦርነት ተመልሰን በጦርነት እንፈታለን ብለን የምንሄድ ከሆነ አማራ ክልል ላይም እየተደረገ ያለውን ነገር በጥንቃቄ ወደ ችግሮችን በውይይትና በድርድር ወደ መፍታት ማንሄድ ከሆነ ከሜይ 2011 የባሰ ነገር ሜይ 2023 ላይ ሊገጥም ይችላል ማለት ነው። የተለያዩ ሀገሮችን እጅ በእኛ ሀገር ፖለቲካ ውስጥ በደንብ አንስተን እየተወያየን ነውና የኤርትራን ለየት አድርገን ብናነሳው ጥሩ ይመስለኛል። የኤርትራ ሚና ምንድነው? የኤርትራ ቦታ የቱ ጋር ነው ያለው? አሁንም ከጦርነት ደግሞ ተመልሰን ወደ ሀገራዊ መግባባትና ውይይት የምንሄድ ከሆነ እንዴት ነው ከኤርትራ ጋር በሰላም ሁኔታዎችን ቋጭተን የኤርትራን እጅ ሊሚት ማድረግ የምንችልበት እድል አለ? የኤርትራ ቦታ ምንድነው እዚህ ኮንፍሊክት ውስጥ? እንግዲህ የኤርትራ ሚና የድሮ ግጭት ኮንቲኒዩሽን ነው። ላለፉት 67 ዓመት መቼም ከዛ በላይ ሳይሆን አይቀርም በኤርትራን ጉዳይ ለመፍታት የነበሩት መንግስታት የሄዱበት ሂደት ቀላል ሚና የለውም። ከዛ በኋላ ኤርትራ ነፃነቷን ካገኘች በኋላ ወደ ጎረቤት ሀገር ከተለወጠች በኋላ
በሁለት ሀገሮች መካከል ሊኖር የሚገባው ግንኙነት ህጋዊ ተቋማዊ መሆን ነበረበት። ይሄንን ማድረግ ተሳተ። ብዙ ጊዜ ስህተቶች የሚፈጸሙት በሰላም ጊዜ ነው። ብዙ ጊዜ የጦርነት እርሾ የሚከማቸው በሰላም በፍቅር በደስታ ጊዜ ነው። 91 92 93 94 እስከ 95 ፊንፊኔ ላይ ስልጣን የያዘውና አስመራ ላይ ስልጣን ላይ የነበረው ኃይል በጣም የሚቀራረቡበት ጊዜ ነበር። በዛ ጊዜ የሁለት ሀገሮች ግንኙነት በሁለት ፓርቲዎችና ሁለት ግለሰቦች ወዳጅነት ላይ ብቻ መመስረት አይችሉም። ምክንያቱም ግለሰቦች ይለወጣሉ፣ ፓርቲዎች ይለወጣሉ። ተቋማዊና ህጋዊ መሆን አለበት። ያን ማድረግ አልተቻለም በዛ ጊዜ። ስለዚህ በግለሰቦችና ፓርቲዎች መካከል ያለው ግንኙነት እየሻከረ ሲሄድ ተቋማዊ ልጓም ስላልነበረው፣ ህጋዊ ልጓም ፍሬን ስላልነበረው ወደ ጦርነት ገባ ማለት ነው። 2018 ላይ ለ20 ዓመት የነበረው መቃቃርና ጦርነት ለመፍታት ትልቅ እድል ነበር። የነበረውን ደስታ ታስታውሳላችሁ። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ሂስቶሪክ በሆነ መልኩ ተያይዘው ሲሄዱ ትልቅ ነበር። ስህተት ተፈጠረ። አንደኛው ስህተት የሶስትዮሽ ድርድር መሆን ነበረበት። ግጭቱ ፕራይመርሊ የነበረው በህወሓትና በኢፒኤልኤፍ መካከል ነበር። ስለዚህ የህወሓት መሳተፍ ወሳኝ ነበር። ይሄን አላደረግንም። ስለዚህ ህወሓት ወይም ደግሞ የትግራይ ልሂቃን ስምምነቱን አሹራንስ አልሰጣቸውም። እንዳውም የጦርነት ፓክት አድርገው ነው የወሰዱት። ያ ብቻ አይደለም። አሁንም 91 እስከ 95 የፈጸምነውን ስህተት ነው የፈጸምነው። ግንኙነቱን ተቋማዊና ህጋዊ ማድረግ አልቻለም። ስለዚህ ተቋማዊና ህጋዊ ያልሆነ ባይላተራል የጋርዮሽ ስምምነት ደግሞ ዘመን ተሻጋሪ ሊሆን አይችልም። አንድ ይሄ መረዳት አስፈላጊ ነው። ከዚህ ሚስ ማኔጅመንት ከኤርትራ ጋር ያለንን ጉዳይ ከንጉሱ ዘመን ጀምሮ የነበሩ አመራሮችና መንግስታት በአግባቡ ማስኪያሄድ አለመቻላቸው የኤርትራም ሰላም የኢትዮጵያም ሰላም የሰፈነ እንዳይሆን አንዱ በሌላ ውስጥ እጅ ማስገባቱ እንዲቀጥል አድርጓል እና አሁን ባለው ሁኔታ የሁለቱንም ሀገሮች እንዲሁም ደግሞ የትግራይንም የሌላውንም አካል የኮንሰርን ስጋት ከግንዛቤ ውስጥ ማስገባት ያስፈልጋል። ኤርትራን ከሌሎች የውጭ ኃይሎች ለየት ባለ መልኩ ማየት አስፈላጊ ነው። ምክንያቱም የኤርትራና የኢትዮጵያ ግንኙነት ለየት ያለ ነው። ከሶማሊያ ጋር ካለ ነው፣ ከአረብ ሀገራት ጋር ካለን፣ ከሱዳን ጋር ራሱ ካለን ልዩነት ካለን ግንኙነት ለየት ያለ ነው። ስለዚህ ሰሚ ዶሜስቲክ ሰሚ ፎሬን ሪሌሽን ያለን። ስለዚህ ይሄንን በጥንቃቄ በማየት እልባት መስጠት ያስፈልጋል። ይሄ እንግዲህ ውስብስብ የሆነ ጉዳይ ነው። ውስብስብም ቢሆን አንዱ መጠንቀቅ ያለብን አሁንም የሚመጣው አካሄድ ቅድም እንዳልኩት በመቀሌና በፊንፊኔ መካከል የሚደረገው ንግግር ለአስመራ ከፍተኛ ስጋት ወደሚሆንበት እንዳይሄድና ወደ ማወያየቱ የቀጥተኛም ባይሆን ቀጥተኛ ባለ መልኩ የሰላም ድርድሩ ሰላም የሁለት አካሎች ሰላም ለሶስተኛው አካል እንደ ጦርነት እንዳይታይ ማድረጉ የሚበጅ ነው ይመስለኝ። በእኛ በኩል ያዝናቸውን ጥያቄዎች ጨርሰናል። ከሰዓትም አንፃር አንተ ግን ማስተላለፍ የምትፈልገው መልእክት ወይም ደግሞ አልዳሰስ ነው የምትለው ነገር ካለ እድሉን እንስጥ። ከዚህ በላይ ምን ልናገር? ከዚህ በላይ ልናገር አልችልም። ብዙውን ከበር አድርገናል። ግን ለህዝባችን ማስተላልፈው አይ ቲንክ የሚበቃ ይመስለኛል። አንዱን ደምስሶ የሚፈጠር የሚደላደል ስልጣን እንደሌለ፣ አንዱ የበላይ አንዱ የበታች ሆኖ የሚረጋጋ ሀገር እንደሌለ፣ በተለይ ደግሞ ሀገራችን ግን ከገባችበት ፖለቲካዊና ኢኮኖሚያዊ ቀውስ አንፃር እንዲሁም ደግሞ የዓለም የፖለቲካ አሰላለፍ በፍጥነት እየተለዋወጠና ለኛ አደጋ አዝሎ እየመጣ መሆኑን በመረዳት የፖለቲካ ልሂቃኑ በመነጋገር የተቀረው ህዝብ ደግሞ ጫና በማድረግ
ለሰላም ድምጽ በመሆን መቻቻልን፣ ሰላምን፣ ለሰላም ያለውን ፍላጎት በየደረጃው ላለው አመራር በመግለጽ ለጦርነት የሚደረግ ጉሰማ ነው፣ ለጦርነት የሚደረግ የከበሮ ድለቃን በመቃወም ባለመስማት ሀገራችንና ህዝባችን ወደ ሰላም እንዲመለሱ እስካሁን የደረሰውን ጉዳት እስካሁን የተፈጠረውን ቁስል እንድናክም ወደፊት ሊመጣ የሚችልና አደጋ መቅረፍ እንድንችል ማስወገድ እንድንችል በዓለም ላይ ያለንን ነገሮችም ማስቀረት እንድንችል በሁሉም መልኩ ብንሞክር ጥሩ ነው ባይ ነኝ። ካለዛ ባለፈ እንግዲህ አይ ቲንክ ሁሉም የበለጠ ጸሎት አስፈላጊ ነው። ህዝባችን በየሃይማኖቱ መረጋጋት እንዲመጣ አመራሩ ወደ ቀልቡ እንዲመጣ በጎ ለህዝባችን ለሀገራችን እንዲመጣ በመጸለይ ወደፊት መሄድ እንድንሞክር ነው መልእክት የማስተላልፈው። አቶ ጀዋር መሐመድ ለቃለ መጠይቅ ፈቃደኛ ስለሆንክልን እንዲሁም በቢሮ ተቀብለ ስላስተናገድከን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። አይ ቲንክ እኔ ከታሰርኩ በኋላ መሰለኝ የተወለዳችሁት አድጋችሁ እዚህ በመድረሳችሁ በማየቴ ደስተኛ ነኝ። እናመሰግናለን። ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የኡቡንቱ ልዩ ዝግጅታችንን ነው። በዛሬው ልዩ ዝግጅታችን ጀዋር መሐመድን ከስር ከተፈታ በኋላ የሰጠውን የመጀመሪያ ኢንተርቪው ይዘንላችሁ ቀርበናል። ሁሉ ጊዜም አብራችሁን ስላላችሁ እናመሰግናለን። ቪዲዮዎቻችን እንዲሁም መሰል ፕሮግራሞቻችን ለተሻለ ኦዲየንስ እንዲደርሱ ቪዲዮዎቻችንን ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። እናመሰግናለን።